ወይ ማሮቼ ዛሬ ፀጉሬን ስታይል አልወደድኩትም፣ ግን ተስፋኝ ቆየው እንዴ ፀጉሬ ልፍታው። ፀጉሬን እየሰራው ነበር ግን አልወደድኩትም። ፀጉሬን ልፍታው ወይ ማሮቼ፣ እግዚኦ አትመልሱልኝም? እንዴት አደራችሁም አላልኳችሁ? በስመ አብ ያምራል። አልወደድኩትም። ፀጉሬን ማታ ታጥቤ ሾርባ ሰርቼ ነበርና በፀጉሬ ይመጣል ብዬ ነበር። እሱን እስክሰራ ስታገል ሰዓት ሄደ። ይሁን ካላችሁ ፍቹ ካላችሁ ፈተዋል። ላይክ ለመልቀቅ ከሆነ እሺ። እንዴት ናችሁ? አንዴ ቲክቶክ እሺ ልግባ። ቲክቶክ ልግባና ሚላክ አረ ያገሬ ወገን ከናም አስማም ዛሬ በጣም ብዙ ነገር ሳረግ ነበር። አልተመቸኝም። ያምራል ነው አልተመቸኝም። ላይክ እንዲሆን የፈለኩት ትኝት ነገር ብሎ ትንቆ መሰለኝ። ስለዚህ ወይ የሆነ እቃ ልገጣጥም ብዬ እኔ ደግሞ ፀጉሬ ካልተመቸኝ ማለት ነው ምንም ነገር አይመቸኝም። ያ ቦታው ምንድነው? ለዚህ እኮ ነው የምነግራችሁ። የሜካፕ ቤኔቲው ጋር ትላላችሁ። እዛ ስቀመጥ ላይት አለኝ። አሁን ግን ከጀርባዬ ብዙ እቃ አለ ልንገጣጥም ብዬ ማለት ነው። ለዛ እኮ ነው እዚህ ጋር የተቀመጥኩት። እቃ ልገጣጥም ማአት እቃ እዚህ ኮልኮሌ ሀገር ነው። እሱ ራሱ ሳደርግ ነው ያልኩትኝና አይ ቲንክ ሊቪንግ ሩም ሊድ መሰለኝ። ኢትስ ኦኬ ቅላ ግን ምን ላይት እኮ ነው፣ ምን ችግር የለውም። ቢቀላ ማሮች ራይት ችግር አለ። ፊት አውራሪ ለምንድን ነው እሺ እንደዚህ የሚያደርግብኝ? ላይ ኮመንቶቼን ምን እየሆነ እንደሆነ አላውቅም። አንዴ ቲክቶክ ልግባ። እኔ ቲክቶክ ካልገባው አያሳያቸውም መሰለኝ። ያ እንቅልፍ እንዳስተኛሽ ያስታውቃል። እንዴት አወቃችሁ? አይኔ ሁልጊዜ እንቅልፍ ካልተኛው ማለት ነው አይኔ ጥንንጥዬ ነው የሚሆነው፣ ጩልሌ ነው አይኔ የሚሆነው እንቅልፍ ካልተኛው። ላይክ አይኔ ይደክማል። እንቅልፍ አልተኛውም። በጠዋት ተነስቼ ላይክ ሌሊት ላይ ማለት ነው 2 ሰዓት ነው የተኛው። ከዛ በኋላ የሆነ እቃ ነበረ እሱን ትንብዬ እየገጣጠምኩኝ ነበር። እዚህ ጋር የተቀበጥኩት ለዛ ነው። አይኔ ራሱ ተቃጥሏል። እንቅልፍ አለብኝ። ትናንትና ሞት ይኸውልህ። እሺ ለምንድን ነው እንደዚህ የሚያደርግብኝ ጋይስ? እሺ ለምንድን ነው ማሮቼ እንዲህ የሚያደርግልኝ? ጥንቆላ ይቀጥል። ነገ ማነው በኋላ ላይቭ ላይ ስንገባት ለምንድን ነው እንደዚህ የሚያደርግብኝ? ይኸውላችሁ ፊት ያስታውቃል። አንዳልተኛው አይ ነው። ለምን ቢያንስ እንኳን ስትፖስቱኝ በፊልተር አድርጋችሁ ፖስቱኝ። ሀሜቱንም ምኑንም ለዛሬ ብቻ እግዚአብሔር እንቅልፍ አለብኝ። አይኔ በኢየሱስ ክርስቶስ እንቅልፌ እስካሁን ድረስ እየመጣ ነው።
ሁሌ መግባት አለብሽ። ኦ ማይ ጋድ እንቅልፌ ባይ መጣ። ምን እዳ መጣብኝ? ቆይ መከራሽን አይሽ ምናምን እንቅልፌ ስለመጣ እንጂ አንተ ደነስ ዩቲዩብ ላይ በስንት ይሄ አሁን 11ኛ የሆነም ዩቲዩብ ላይ ስገባ እንቅልፌ መጣዋል። ላይ አልተኛውም። ቆይ እንደገና መግባቴ ነው ሰው ይልክብኛል። ወጥቼ ላጥፋ። አይ ቲንክ አሁን አንዴ ቆይ ችግሩ ከኔ ነው። አሁን ተስተካከለ። አንተ እኮ ገደልሽን ወይ ተውኝ እስኪ። መችኔ ጤና ተሰማኝ። አሁን እንደምንም ብዬ እንደው አንድ ሰዓት ራሱ ከተቀመጥኩኝ አንድ ሰዓት እንዳትወጪ አሞኛል፣ እንቅልፍ አለብኝ። አይኔ አይታያችሁም? እንባ ነው ያቃረው እንባ። በተለይ ደግሞ ይሄ የሪንግ ላይት ለካ ሰው ወዶ አይደለም። ማርያምን እዚህ እስኪ ራፊ እዚህ ጌም የሚጫወቱት ለካ ወዶ አይደለም አይኔን አመመኝ የሚሉትኝ። ማምላክን ያውን ነው የተረዳዋቸው። ማርያም ቆይ አንዲሻ አንዴ ሰው ለካ ወዶ አይደለም ማምላክን እንደዚህ አይኔን አመመ የሚለው። ይት አራት ዩቲዩብ ላይ ነኝ ባክሽ። ዩቲዩብ ላይ አይጮህም። ወይስ ዛሬስ እንቅልፌ መጥቷል። አምላኬ የምን ብድር አታፍሪም እንዴ? ትናንትና አጣጣ ነው ተባለ አይደል እንዴ? ትረሳለች እንዴ? በይ ኧረ እባክሽ አጣጣ ነው። በስመ አብ ወወልድ ወመንፈስ ቅዱስ አጣጩ ጊፍትሽን ብለሽ አጣ እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አውርጄ ስልክልሻለሁ። እግዚአብሔርን ዘይድ አውርጄ ቪዲዮን እልክልሻለሁ። ኧረ እግዚአብሔርን አጣጣሁት ብለሻል። ልታሰብ ባክሽ ተኝ። እኔ ለሊቱ 2 ሰዓት ራሱ አይሞላም ከተኛው እንቅልፍ አለብኝ ማለት እንደው ግዴታ እንደው ዩቲዩቡ አረ በእውነት ምንም የለውም ዜድዬ፣ ምንም ውሸት አልቀመስከኝም። እውነት እንዴ እናልተ ገና ነኛ ማለቴ በየወሩ እኮ ነው፣ በየሳምንቱ እኮ አይደለም የሚከፈልሽ። ጥንቆላ አለ በኋላ ላይ እንቅልፌ መጥቷል። ለራሴ በእናታችሁ ተው፣ እንደው የግዴን ነው የማወራው። እሺ ሚዩት አድርጌሽ ትጫወቻለሽ ወይስ ትወጫለሽ? አንቺ በዩቲዩብና በዚህ ሚዩት አድርጌሽ ልትነግጂብኝ አትቀጭም። ነውጪ ደፋር። እኔም አላማዬ እንድትወጪ ነበረ። ገስ ራሱ ኦፍ ማድረግ ጠፋብኝ። ታምኑኛላችሁ? ይኸውላችሁ ዛሬ እንዳታበሳጩኝ እንደው በፈጠራችሁ ዛሬ እንዳታበሳጩኝ፣ ዛሬ እንዳታናድዱኝ፣ ዛሬ እንዳታስከፉኝ በፈጠራችሁ አምላክ ይዣችኋለሁ። እግዚአብሔር ምስክሬ ነው። 2 ሰዓት ራሱ አይሞላም የተኛሁትኝ። ላይክ ደግሞ በጎን የሆንኩትኝ እዚህ ቲክቶክ ላይ እንዲያዩን ብዬ ነው። አልተኛውም። አይኔ ልትጠፋ ደርስ። አይኔን ይዋት ምን እንዳከለች ደም ነው የለበሰው። ተውኝ። ፀጉሬ ቅድም ልልቀቁ አልኳችሁ። ሞራሌ መጥቶ አሁን ሞራሌ ተሰብሯል። አሁን 1 ሰዓት ራሱ ከተቀመጥኩኝ አሁን መርፌን አልተወጋውኝም። ሀቢባ ያንቺስ ቁርአን አንብበሻል? እኔ መርፌ አልተወጋውም። አንቺስ ቁርአን አንብበሻል? ቁርአን ተነበዋል፣ ሰላት ተሰግዷል፣ መስጊድ ተኬዷል። ሀቢባዬ እኔ መርፌ አልተወጋውኝም። ዛሬ እንቅልፍ ስላልተኛው አልተወጋውኝም። መርፌው ዋጋው ስንት እንደሆነ ሀቢባዬ ታውቂያለሽ አይደል? ለማዘርሽ በአመት የምትልኪው ገንዘብ ነው አወቅሽ?
ቲንክ አውቀሽዋል መሰለኝ። ለማዘርሽ በአመት ምትልኪያ ገንዘብ ናት። ለማዙካ ቡና ጠጪ ብለሽ የሰራሽውን የአመት ምትልኪው ገንዘብ ነው። ተነፊ ካሜራሽ ላይ አርጊ። ኧረ ተውኝ በእናታችሁ። እንደው ምንም ነገር አትበሉ። እንዲያ ንጭንጭ ማቃችሁ ሰዎች ራሱ ዛሬ ምን ንጭንጭ ነው የምለው። እኔ እንቅልፌን ካልጠገብኩ ካልተኛ ያነጫንጨኛል። 1 ሰዓት ነው የተኛሁት። 1 ሰዓት። በስመ አብ ወወልድ ወመንፈስ ቅዱስ። ስንት ስራ ሰርቼ መሰላችሁ? ምንድነው? ኦ ቦታዬ ነው ጋይስ፣ ቦታዬ ቦታዬ ነው። እቃ እዚህ እቃ በፊት የምቀመጥ ቦታ እቃ ላስተካከል እንደባለፈው አምጥቼ ከዛኛው ክፍል ወደዚህ እቃ ደግሞ ሌላ ይመጣል። እሱን አምጥቼ እየገጣጠምኩ ስለሆነ ነው። ወደ ጥንቆላ በኋላ እንሄዳለን። ይሄ ምን መች ታዲያ ከፈሉኝ? ዋይ በሉ በዩቲዩብ ነው። ቻው። እኔ እኮ 2000 ምናምን ሰዎች እኔ ግርም ነው የሚለኝ እኮ 2000 ምናምን ሰዎች አሁን ወደ ወሬ ላጥላጥላጥ አድርጌ 1 ሰዓት ሙሉ ቀጥቀጥቀጥቀጥ አድርጌ እንትን ልበል ወደ እናንተ ልምጣ። እዚህ ዩቲዩብ ላይ ነው። ደህና ደሩ። አሁን ወደ ወሬ እንደው ነገርም ሲመጣ ሞቅ ሞቅ ብሎኝ ሐሳቤን ቀይራለሁ። እንደው በኢየሱስ ግን ሰው ግን ሳይተኛ ከባድ ነው። ኤልቪሲክ ደግሞ ዛሬ ምን ነው የተቀባሁት? የሀብታም ሳሎን ውሻ መስያለሁ። ኦኬ ኤኒዌይስ ምንም አስተያየት አትስጡ። አይንሽ ዛሬ ደክሟል፣ እንቅልፍሽ መጥቷል፣ ፊትሽ እንዳልተኛሽ ያስታውቃል። አሉባልታ አልፈልግም። ቤታዬ ለነገር ሲሆን ቤታዬ ላይቱ ምንድነው ቦታ ዛሬ ሰበብ አልፈልግም። በትክክል ከራሴ ጋር አልመጣሁም። ንጭንጭ ብዬ ነው የመጣሁት። ተረዱኝ። ተረዱኝ። የምትወዱኝ ማትወዱኝ የተቀጣቀጠን እንሄዳለን። የምትወዱኝ ግን ተረዱኝ። አልተመቸኝም። እግዚአብሔርን በጣም እያቃተኝ ነው የመጣሁት። እንደ ወሬ ስለምወድ ወሬ ስለምወድ። ለማንኛውም ግን በቅርቡ በዚህች 2 ቀን ውስጥ የሆነ ሰው መልእክት ስናገር መቼለት መልእክት ስናገር የደነገጣችሁ አላችሁ። አሁን ደግሞ በዚህች 2 ቀን ውስጥ የሆነ ነገር ስናገር ተንገብግባችሁ ዩቲዩብ ላይ ወጣችሁ እንዳታለቅሱ። ይሄንን ያልኩትን ቃሌን ያዙ። እንዳታለቅሱ፣ እንዳትንጨረጨሩ። ተውትኝ ጸጉሬን ምን እኔ ይላችሁ ስለምትወዱኝ አትንገሩኝ አላል። ገብቶናል። ኖ እኔ እግዚአብሔር ምስክሬ ነው። በጣም የገረመኝ አረ እነዚህ ሰዎች ሊያሳብዱኝ ነው። በምን አባቴ ልዝጋው ይሄንን እንትን መድኃኔ ዓለም ድረስ እየላኩብኝ አስቸገሩኝ። ገብቶናል ነው ማርያምን አልገባችሁም? አንዳንድ ሰዎች ማለት ነው የሆነ ነገር ስታደርጉ የእናንተን ቤተሰብ እንደዚህ ይሆናል ምናምን ብለው የፎከሩ ሰዎች እራሳቸውን እኔ ለማንኛውም ልንገራቸው። አዎ እኔ ኢትዮጵያ ውስጥ ላልኖር እችላለሁ ምናምን፣ ግን ብዙ ሰው አውቃለሁ፣ ብዙ ሰው ያቀኛል፣ ብዙ ሰው አውቃለሁ፣ ብዙ ሰው ተዋውቂያለሁ። እግዚአብሔር ይመስገን። የሶሻል ሚዲያ ባለሀብቱንም ድሃውም የሚታወቀውንም ፌመሱንም ሁሉንም ሰው አስተዋውቆኛል። ሰው ማወቅ ትልቅ ነገር ነው እና ራሳችሁን እንደ ትልቅ አይታችሁ ይሄዳችሁ እንደማንላቀቅ ወቁ። አንዳንዶቻችሁ ደግሞ አውቃለሁ፣ ያው ስም መጥራት አልፈልግም፣ ምክንያቱም ያወራኋቸው ሰዎች ደስ ስለማይላቸው ላይክ ስለማይደሰቱ ምንድነው ብላችሁ የተናገራችሁትኝ በውስጥ ላይ እንደ ሚስኪን ያደርጋችሁ አላችሁ። ስም አትጻፉ እናንተ ደግሞ ታስፎግሩ ነው እንዴ? ተው ዝም በሉ። አይ ከነ መኪናው እንትናቸው አቀማመጣቸው ነው የምነግራቸው። ኤኒዌይስ በውስጥ ሄዳችሁ ተታረቁ ተስማሙ ምናምን ሲሏችሁ እኔ እኮ ችግር የለብኝም እኮ እስማማለሁ እኮ ምናምን እያላችሁ እናንተ ብቻ ናችሁ ሰዎች መታችሁ በጥሩ ሁኔታ ተታረቁ ብላችሁ የጠየቃችሁኝ እያላችሁ ለሰው ታወራላችሁ። እንደዛ ታላላችሁ። ለምን እንደሆነ አሁን እንደምትሉ ገብቶኛል። ከዛ አደባባይ ላይ ደግሞ መናገር ልታቆሙ ነው። ከዛ በፌክ አካውንት የቤታ አጎት፣ የቤታ አክስት፣ የቤታ ባል፣ የቤታ ልጅ እንደው ደግሞ የፈረደባቸው እህቴ አሜሪካን ሀገር ስመጣ እግዚአብሔር ያሳያችሁ ነው። አሜሪካን ሀገር በመጣው በ3 ዓመቴ መሰለኝ የሆነ ፎቶ ለቀዋል። እዚህ ጋር እህቴን ይዤ እዚህ ጋር ደግሞ የአባቴን ያክስት ምናምን ለኔም እንደሚባል አላውቅም፣ እንደሱ አክስት የሆነ ማለት ነው ዘመድ አቅፌ የተነሳሁትን ፎቶ ልጆቿን ይዛ
እኔ ልጅ ማሳብ ላይክ ልጅ የሚያሳፍር መሰላችሁ? ልጅ እኮ እግዚአብሔር ጸጋ እኮ ነው። ላይክ እያደረጋችሁ እሺ። እኔ እናንተ ስታስታውሱኝ ነው የምትምለው። ልጅ እኮ እግዚአብሔር ጸጋ ነው። ልጅ እኮ ቢኖረኝ እኮ ምንም ችግር የለው። ምንም ነገር ክፋት አይደለም ልጅ መኖር። ይሄን ያክል ግን ርቀት በፌክ አካውንት አውቃችኋለሁ እኮ ማን እንደሆናችሁ እኮ አውቃለሁ። በደናው ሰዓት የላኩላችሁን ፎቶ በፌክ ፎቶ ቢያንስ እንኳን ስትፖስቱ ያለውን ነገር ቁጭ አድርጋችሁ ፖስቱ። ፊቴን እያደለባችሁ ሰውነቴን ፕሪቲ አፕ የሚባል እኮ አፕ አለ። ምንድነው? ዳውንሎድ ማድረግ ትችላላችሁ። ሰው ማቅጠን ይቻላል። ግብዳ ማድረግ ትችላላችሁ። ወገን ማቅጠን ትችላላችሁ። መቀመጫ ማተለቅ ትችላላችሁ። ይህንን ጉጭ ወይ ደግሞ የሰው ልጅ ወፍራም ማድረግ አሮጊት ማድረግ ቀላል እኮ ነው። ፌስ አፕ እና ፕሪቲ አፕ አለላችሁ። በዛ ነው የሚጠቀሙትኝ። ፕሪቲ አፕ ልበላችሁ፣ በዛ ነው የሚጠቀሙትኝ። ከዛ የሆነ ሳልመን ነገር እየሰራው እንደዚህ ግብዳ አድርገው በሺቲ አድርገው እንዴ ምንም እኮ ችግር የለውም። ቢያንስ እንደውም ለውጤን እኮ ነው ያሳያችሁት። ምን ያህል ጥረቴን ምን ያህል ጥሬ ራሴን ማስተካከሌን እኮ ነው ያሳያችሁልኝ። አመሰግናለሁ። እናንተ እኔ እንድጠላ ምናምን እንደዛ ግብዳ አድርጋችሁ ስትለቁ እኔ ለውጤን ነው እያሳያችሁ ያላችሁትኝ። ከዛ ደግሞ የሆነ አንድ ደግሞ ፌስቡክ ላይ ከራሴ ፌስቡክ ላይ እየወሰዳችሁ ነው የምትፖስቱት። ፌስቡክ ላይ እኮ አሁንም አለ። ሂዱና ስሜን ሰርች አድርጋችሁ ማግኘት ትችላላችሁ። አሁንም እኮ ፌስቡክ ላይ እኮ ራሴ ነኝ እኮ ያስቀመጥኩት። ፌስቡክ ላይ ማንም ሰው አይደለም ፌስቡክ ላይ ያስቀመጠው፣ ራሴ ቤታ ነኝ። ድሮ ስራ ስንሰራ ዌር ሃውስ ውስጥ ስራ ስሰራ የተነሳዋቸውን ከጥቁሮች ጋር ከነጭ እኔ እኮ አሁን ነው ከእናንተ አበሻ ጋር እኮ ቁጭ ብዬ ማውራት የጀመርኩት እኮ አሉባልተኛንኩት። እኔ መጀመሪያ ማምላክን ስመጣ ሃውስ ፓርቲ ላይ ምናምን አፕ ላይ እንኳን ስመጣ ከትንንሽ ልጆች ከዚህ ሀገር ከተወለዱት ጋር ነው አብሬን ትምለው። ጓደኞቼ የነበሩትኝ ጥቁር ናቸው፣ ሜክሲካን፣ እነዚህ ደግሞ እንትን አሉ ምንድነው ኬንያዎች ምናምን ነበሩ። ትምህርት ቤት አብረው የሚሄዱ ምናምን ስራ አብረውኝ የሚሰሩ ከእነሱ ጋር ፎቶ የተነሳሁትን ፎቶ እያመጡ ይለጥፋሉ። እንዴ ሰው ስራ ቦታ ሲሆን ወይም ደግሞ አዲስ ደግሞ አሜሪካን ሀገር ስትመጡ ስራ ቦታ ስትቀጠሩ ምናምን ነገር አለ አይደለ? የሆነ ብርቅ ይሆንባችኋል ወይ ፎቶ ትነሳላችሁ ምናምን ትፖስታላችሁ እንደ ትልቅ አድርጋችሁት። እኔ ግን በጣም የማመሰግናችሁ ኮመንት ላይ የምትከራከሩ ልጆች እግዚአብሔር በቤታችሁ በረከት ያስገባ። እነሱን ለመጣለ ሰው ሁሉ ግን ኮመንት ላይ የኔ ፍቅር ቤታ የኔ ማር ስታምር ምን ታርጋችሁ በቃ እንደዚህ ነው ያላችሁ። እናንተ ግን እኔ ለማውረድ ዝቅ ለማድረግ የቤት ታጎት ታጠቁሩታላችሁ፣ ፊታቸውን ታሳፉታላችሁ። እንደው ማታረጓቸው ጉድ የለም። እህቴን ስቶሪ ላይ ፖስትላችኋለሁ። እህቴን ያን አካውንት አውቀዋለሁ፣ የማን እንደሆነ አውቃለሁ። የኦርደር አካውንት ነው ግን ለምን ያን እንደሆነ ደግሞ አውቃለሁ። የላኩላትን ፎቶ ለእሷ እንደላኩት ስለማቅ እሷ ናት የፖስተችው ማለት ነው። ኢትስ ኦኬ፣ ችግር የለውም። በምንሄድበት እንሄድበታል። ውጭ ወተሽ እኔ ቤተሰብ ፎቶ አልፖስትም። እኔ በጣም ስርዓት ያለኝ ጨዋ ነኝ። በፌክ አካውንት ፖስቻች ለምን ጓደኛ ሲታማ ለምን ይብለህ ስማ ነው። ዲቦራን ያደረግሻትን ለእኔ እንደምታደርጊው ምንም ጥርጥር። ይሄው እኔ ፈጣሪ በሚያውቀው ድንግል ማርያምን በፌክ አካውንት የሰው ፎቶ ለለጥ አንድ ፌክ እሱንም አይቼውም ራሱ አላውቅም። ሰው ይነቃብኛል እንኳን ብዬ እንኳን አልጽፍም። ኮመንት ላይ ያቅብኛል። ይሄን ያክል ነው እንትን ምለው የላኩልሽን አንድ የእህቴን ፎቶ ማንም ሰው ጋር አላኩም። ሶሻል ሚዲያ ላይ ማንም ሰው ጋር የሆነ እህቴ የሆነ ልብስ የኔ ልብስ አንቺ እህቴ ያደገች በቃት ምናምን ብዬ እኔ የላኩት የመሰለኝ አንዴ ታይቶ በሚጠፋ ባመሪንግ ነው የሚሉት እዛ በእንትን ላይ ታይቶ የሚጠፋ ነበር የመሰለኝ ላኩላት። እሱ ፎቶ ተፖስቶ አየሁት። እኔ ለማን እንደላኩት ጠንቅቄ ያውቃል። የፖስተቱትም ደግሞ ጽሁፉ ደግሞ ማለት ነው በጣም እግዚአብሔርን ለጻን ልጅ የማይገባ ጽሁፍ ነው ብለው ምድር እንትን አድርገው የለቀቁት። ፊት ለፊት ግን ፊታችሁ የታየ እዚህ ሀገር ህፃን ልጅን እንደዛ ማናቲና ባርጋችሁ ብትፖስቱ ችግር የለም። እራሳችሁ እንደምትፖስተ አይደለም አጎቴን አይደለም አክስቴን አጥቁራችሁ አክስላችሁ ፊታቸውን አስፍታችሁ የዚህ ፖለቲካ ደጋፊ ናችሁ ብላችሁ ብትፖስቱ ግድ አይሰጠኝም። አጎቴ የሚደግፈው ማናቲና ጋይ ስለኔ እኮ አትታየኝም። አጎቴ ከፈለገ አጎቴ ለምን አዞ አይደግፍም? ከፈለገች አክስቴ ለምን እንስሳ አትደግፍም? ለምን መንግስት ምን አይመለከተኝም። እኔ ቤታ ነኝ። እኔ የማደርገውን ነው እኔ ሊያስጠይቀኝ የሚችላል። ሁለተኛ ነገር ደግሞ አጎቶችን ሄዳችሁ ብታዩ ማለት ኢትዮጵያ ውስጥ ተቀምጠው አሁን እዚህ አዲስ አበባ ስለሆንኩ ሂጂና አጎቴ ነው ኢትዮጵያ ውስጥ ተቀምጦ ፋኖን የሚደግፍ እኔ እነሱን በእኔ መሀል እነሱ አይግቡ ብዬ እንጂ ፌስቡክ ላይ ብትሄጂ ስለ ፋኖ
ፕሮፋይል የአባቴ ወንድም ራሱ አሁን ማለት ፕሮፋይል ስሙ ራሱ ዘመነ ካሴ ነው። ሄደሽ መፈለግ ትችላለሽ። ማምላክን ነው የምላችሁ። ሙሉ ፔጁ ስለነ ዘመነ ካሴ ምናምን ኢትዮጵያ ውስጥ ተቀምጠው የኔ ቤተሰብ ይህን ያክል ደፋር ናቸው። ገባሽ? ቲና የምትሉት ጋይስ አይታየኝም። ኮመንቱ እየፈጠነ ነው። ጥንቆላይ በቲክቶክ እንጀምረዋለን። ማርያምን ቲና የሚል አይታይም ነው ጋይስ። ካስፈለጋቸው ማለት ነው። ይሄን ያክል ምንድን ነው የሚጽፉት? አልገባኝም። ቲና ቲና እያሉ ነው። እየተሳደበች ነው። ጋይስ ለኔ አይታየኝም። ጥንቆላ አይቆምም ጋይስ። በዛ ምን ሄድበታለን? አልገባኝም። ቲና ማርጊያ ምን አትታየኝም። ማናት ቲና? ቆይ እስኪ አቲን ካየዋት መሰለኝ። እሷ አይደለችም፣ ሌላ ናት። ጽጌ የምትባል ነው። ቲና የት አለች? ሜንሽን አርጓት እስኪ ለኔ ልትታየኝ አይቻልም። ሜንሽን ማለት ይሳደበኝ። ማርጊያ ምን አላየዋትም እኔ። አንድ አይታየኝም ቲና የሚል ኮመንት ካገኘዋት ቦልካታለሁ። ምን እያልሽ የተሳደበኝ? ወረዳችሁባት እኮ። ኤኒዌይስ ማለት ነው እና የመጨረሻ ጊዜ ለኦርደሯ ምነግርሽ ማለት ነው። አንቺ በሄድሽበት ልክ እንደሚሄድ አትጠራጠሪ። አንቺ ብቻ ነው አይደለ ሰው ምታቂ ምናምን የሚመስልሽ። እግዚአብሔር በደህና ጊዜ አፈምሶኛል፣ አሳውቆኛል። በጥሩ የሚሆን በመጥፎ አሳውቆኛል። ሰው እንዳውቅ አድርጎኛል። አንቺ የምታውቂውን ባለሀብት እኔ የማውቃለሁ። አንቺ የምታውቂውን ሰው እኔ የማውቃለሁ። አንቺ የምታውቂውን ፌመስ እኔ የማውቃለሁ። የት ቁሪ የሚጨስበት ቤት እንደምትሄጂ አውቃለሁ። ሁሏን ነገር ማለት ነው ሰው ይነግርሻል። በደህና ጊዜ የቀፈልሻቸው ሰዎች ነው አላውቅም። ጉድሽን ይዘባርቃሉ። በፌክ አካውንት መፖሰትሽን አቁመሽ እኔን ተጋፈጪ። እኔ አንድ የላኩልሽን ሰውነሽ ብዬ አመኘ የእህቴን ፎቶ ብልክልሽ በፌክ አካውንት ተሳድበሽ ለቀቅሽ። ከአንድ ውጭ ማንም አያደርገው። ምክንያቱም አንቺን የላኩትኝ እንደ ጨዋ መስለሽ የጨዋ ያሳደገው ምናምን ሚስኪን እንድትባይ ጨዋ ናት ወይ ስነ ምግባሯ እንዲባል መተሽ እዚህ ጋር እኔ እንደዚህ አልፖስትም፣ እኔ ስርዓት አለኝ፣ ቤተሰብሽን ሳላቀርቼ ነው እንደዚህ እንዴ። ቤተሰቦቼ እኮ ፌስቡክ ላይ ያለችው እኮ ልክ እኔ እንደተደበቅኩ ልክ አሁን ቤታን ከአማራ ትግል እናስወጣታለን የሚላለ 52 ሰው ተሸክሞ ስለኔ ሲያወራ 500 ሰው የሚያየው ራስ ነው ምናምን የሚባል እንደሱ ፊት የተደብቆ መሰል እንዴ ስሜን ማንነቴን የት ስቴት አሜሪካን ሀገር እንደምኖር ኢትዮጵያ ውስጥ የት እንዳደግኩኝ ሁሉን ነገር እኮ አሳውቄ እኮ ነው ሶሻል ሚዲያ ያመጣው። ስለዛ ቤተሰቦቼን ቢታወቁ ምን ይገርማል? ምን የሚደንቅ ትልቅ እንደሚደንቅ ነገር አረጋችሁትኝ። ቤተሰብ መፖሰት ወይም ደግሞ ቤተሰቦቹ አንዴ ናቸው። አያሳፍርም እኮ የኔ ቤተሰቦች ተቆረጡም ተፈለጡም አስቀያሚ ሆኑም ጠቆሩም ቀሉም ቤተሰብ ነው። ቢያንስ ቤተሰብ ያለኝ ቢያንስ ትልቅ ፋሚሊ ያለኝ አጎት የአባቶቼ ወንድሞች 10 ናቸው። አክስቶች አሉኝ። ምንድነው የልጅ ነፍ ነን። አባቴ ራሱ ስንት ነው የወለደው? ማአት ነን ቤተሰቦች። ያኮራኛል እንጂ አያሳፍረኝ። በቤተሰብ ማደግ ያኮራኝ እንጂ አያሳፍርም። አጎቶቿ ናቸው አክስቶቿ ናቸው እያላችሁ ብትፖስቱ እኔ ለምንድን ነው የሚከፋኝ? ቢሞቱብኝ ነው ሞተዋል አጎቶቿ የሬሳ ቦታቸውን ሄዳችሁ ብትፖስቱ ሊከፋኝ ይችላል። ትክክል ናቸው ቢኖሩልኝ ብዬ እመኛለሁ። ግን በህይወት አሉ ልጅ አይተዋል። ለምንድን ነው የሚከፋኝ? ለምንድን ነው ማዝ ነው? የሰው ልጅ እኮ የሚያዝነው እኮ ቤተሰብ ለሌለው ነው። ቤተሰብ ጉድጓድ ለገባበት ሰው ይጨነቁ። እኔ ቤታ ልጨነቅ። በቤተሰቦቼ በጣም ነው የምኮራው። በጣም ነው ቤተሰቦቼ የምወዳቸው። ኖ ጋይስ አታውሪ አይደለም። ለምን ዛሬ እንዳየሁት ልንገራችሁ። ለዚች ለኦርደሯ የላኳትን ፎቶ ለሷ ብቻ በደህና ጊዜ የላኩትን የእህቴ ፎቶ ተፖስቶ ዛሬ አየሁትኝ። ማንም ያደርገው ታዲያ? ለሷ ነው ማምላክን የላኩትኝ ተፖስቶ አየሁትኝ በፌክ አካውንት። ይሄን ያክል መጋጋጥ እኮ አያስፈልግም። እኔን እንደፈለጋችሁ አድርጉ። ይሄ የፈረደበት አፕ አለ። ታደልቡኛላችሁ፣ ጫንቃይን ታወፍሩታላችሁ። ሆዴን ደግሞ ከህፃናት ጋር የተነሳ ሆዴን እንዴት እንዳደረጋችሁት መድኃኒዓለም ይወቀው። የሰራዊት ያለ ሆዴን ተወጥሩታላችሁ። እንዴት እንደምታደርጉት እራሱ አላውቅም። አርጉኝ። እኔን ምንም ችግር የለም። ለእኔ እንዳውም የሚያሳየኝ ምንድን ነው? ጥንካሬ ነው። ጠላት እንዳውም እኔ ከወዳጅ ይልቅ እነ ፊንገር እናንትና ራሳችሁን አመስግኑ። ጠላት ስላላችሁ። ጠላት ያበረታል፣ ጠላት ከፍ ያደርጋል እንጂ ዝቅ አያደርጋችሁም። እንደውም ሰዎች ወዳጅ ሲበዛባችሁ
ትዘናጋላችሁ፣ ትሳነፋላችሁ፣ ስለ ነገ ማሰብ ታቆማላችሁ። ጠላት ሲበዛብሽ እንደውም ትጠነክሪያለሽ። ጠንካራ ሰው ነው የምትሆኑት። ጠላት የበዛበት ሰው ጠንካራ፣ ያንን ሰው ለማናደድ ያንን ሰው እኔ እኮ የመቆም ሱስ ሀራራ ይዞኝ አይደለም፣ የመቆም ሱስ ይዞኝ አይደለም። ቆሜ የተመሰከረልኝ በየኢንስታግራም በየአፑ በሄድኩበት ተመስክሮልኝ ጨፍሬ አሳይቼ ወጣትነቴን በደንብ እንትን ብያለሁ። አሁን አረጀው ማለት አይደለም። 20 ዓመት 22 23 ዓመት 15 19 ዓመት በደንብ አሳልፌ አሳይቻለሁ። ጨፍሬ ደንሼ ለብሼ እንደው አጭሼ ጠጥቼ ሁሉን ነገር አሳይቻለሁ። እኔ ምንም ብርቅ የሚሆንብኝ ነገር የለም። ግን እኔ እልህ ነው እልህ ምላጭ አስወጣል። ጠላቶቻቸው ወይኔ ቆሜ ነው ከዛ ሽምቅቅ ብዬ እንድቀር አይሆንም። የማልፈልገውን ነገር እያደረኩኝ እያቃጠልኩ ከፍ እያልኩ ነው የምትሄዱት። ጠላት ሲኖርባችሁ እንደውም ከፍ እያላችሁ ሁሉ ጊዜ እየመጣሽ ፊንገር ሂራር አታውሪ። ይሄ ማህበረሰብ ሰልችቶታል። ሂራር አታውሪ። ደጋፊዎች እስኪ ያስተውላችሁ ነገር ኖ ጠላት እንደውም ስላለሽ ደስ ሊልሽ ነው የሚገባሽ። መበርታት ነው እንጂ ሰው ልጅ አይደል እንዴ? ጠላት ሲኖርብሽ ቆይ እነሱ ለማናደድ ይህንን አድርጌ ልምጣ፣ ይህንን ሆኜ ልምጣ እያልሽ ከፍ ከፍ ነው የምትዩ። ያንን ነው የማውቀው። እኔ እንዳንቺ አይነት ልክ ጠላት ቢኖርብኝ እውነት ካወራን ከአንቺና ከኔ አንቺ ነሽ ያለብሽ። ምንም ውሸት የለውም። ምክንያቱም ስራሽ ስለሚታወቅ በልጆች ስለማልሽ ብዙ ስህተት ስለሰራሽ እንጂ እኮ የሰው ነፍስ አጥፍተሽ ምናምን እኮ አይደለም። የሰራሽው ስህተት ስላለ ነው። እኔም ጠላት አለኝ፣ በልኩ ጠላት አለኝ። ግን ጠላቶቼን ግን ቲክቶክ አጥፍቼ በመጥፋት ምናምን አይደለም። በርትቼ ነው ማሳያቸው፣ ከፍ ብዬ ነው ማሳያቸው። አሁን የእህቴን ፎቶ የላኩልሽ ኦርደሯ ፖስትሽው ቅስሜ ተሰበረ አልተሰበረም መጣው። የባሰ አንቺን ነው እማበሽቅሽ፣ የባሰ አንቺን ነው እማቃጠልሽ። ደግሞም እንደማትሽኝ ታውቂዋለሽ። ሶሻል ሚዲያ ላይ በጣም እነ እንቁርቲ ምናምን በጣም በቃ ቃላቱ ኃይለኛ ነው። በቃላት አይደለም ቃላትሽ ኃይለኛ። ለምን አጥንት የሚሰብር ቃላት ትናገሪ? ስም ግን ቆንጆ ስም ተሸክመሽ ሄደሻል፣ በገዛ አፍሽ አውጥተሽ። እኔ አንደኛ ቤታ ባለጌናት፣ ዘላናት፣ ቤታ ቤተሰቡ ያሳደጋናት ይባል ምንም ችግር የለውም። ቤታ ጨዋናት ተብሎ መጨረሻ ላይ እንዲህ በስመ ለካ እንዲህ መንደሬ ናት ከሚባል ባለጌናት በዛው ስሙ ቀጥይ። ግን ጥሩ ስራ ደግሞ የሰራቸውም ስራ ደግሞ ነፋሉ ከአንቺ በተሻለ ልዩነታችን ባለጌዋ ናት። ጥሩ ቦታ ላይ በየቤተ ክርስቲያኑ በየሰው በታመመ በየምኑ የምገኘው እኔ ነኝ። ባለጌዋ ጨዋ ያላሳደገኝ እኔ ነኝ። ጨዋ ያሳደጋችሁ ግን ቁጭ ብላችሁ ተቁላልታችሁ ተለቅልቃችሁ ቁጭ ብላችሁ አበባ ስትለምኑ የሚታየው እናንተ ናችሁ። አለቀ። ደግሞ እናቴን እስኪ አሳይኝ። እኔ አንቺ እናትሽን ናይጄሪያ እንዲህ የሚላት ምናምን ያልኩት አሳዩ። አሁን እኮ ሶሻል ሚዲያ ላይ የተጀመረው ጋይስ ምን እንደሆነ ታውቃላችሁ? ልጄ ተሰደበች፣ መረጃ የላቸው። እናቴ ተሰደበች፣ ሰው እንዲያዝንላቸው ኖ። እውነተኛ አንዴ ቆይ፣ እውነተኛ ሰው ከሆናችሁ አሳዩ፣ እያሳያችሁ አምጡ። እኔ እና አንቺ በደንብ በልኩ ተረካክሰናል። ራስሽን ተጨመላልቀናል ብለሽ ተናግረሻል። አባቴን ሰድበሻል፣ አባትሽን ሰድቤያለሁ። እናቴን ሰድበሻል፣ እናትሽ። ምንም የቀረሽ ነገር የለም። እኔ ምንም የቀረኝ ነገር የለም። ሁለታችንም ስክሪንሻት አለን። ለህዝብ የማይታይ ስድብ ነው የተሰዳደብ ነው። ታውቂኛለሽ ባለጌ መሆኔን እዚህ አልሳደብም ብዬ እንጂ በጣም ከአንቺ በላይ ተሳዳቢ መሆኔን ታውቂያለሽ። በደንብ አውቃለሁ። ለምን ቴሌግራም ላይ ሰው ልጅ መስማት የሌለበትን ማየት የሌለበትን ስድብ ነው፣ ቋቅ የሚል ስድብ የተሰዳደብ ነው። ለቤተሰብ የማይገባ ስድብ አንቺም እኔም በደንብ ተረካክሰን ተሰዳድበናል። በተረፈ ግን በፌክ አካውንት እየከፈትሽ እኔ በደህና ጊዜ ላኩልሽን የእህቴን ፎቶ ምናምን እያነሳሽ በመለጠፍ አታሸንፍኝም። በዋናው እኔና ተጋፈጭ ወንድ ኮንሽ። እኔ ምንም ያንቺ ፌክ አካውንት እየከፈትኩኝ ምንም ነገር ማምላክን አላደርግም። ፊት ለፊትሽ ነው የምጋፈጠው። ቤት ውስጥ ስትሆኚ ማርያም ነው ምላችሁ። ስልክ ደውሎ ሰው ማለት ነው ሲያወራት በጣም ናይስ ነው የምትሆኑ። በቃ ምናምን እንድትጉዳይ ኧረ እኔ መታረቅ ችግር የለብኝም ሰላም ነው የምፈልገው ምናምን ትላለች። ውጭ ግን የምትሰራው በፌጋ። አሁን ደግሞ የሄድሽበት አውቃለሁ። ትናንትና የሄድሽበት ትናንትና ማንን እንዳወራሽ ታውቂያለሽ። እሷ ናት እኮ ወጣም እኔ ምንም ነገር የለኝም ምናምን፣ ግን በውጭ ግን የምትሰሪያትን ታውቂያለሽ። አሁን ሰሞኑን የሆነ እቅድ ስላቀድሽ ሰው እየመጣ እየደወለ ተስማሙ ተታረቁ ምናምን ሲልሽ ኧረ እኔ ችግር የለብኝም እሺ ብለሽ ናይስ የምትሆኙ ነገ የሆነ ነገር ቢፈጠር በእኔ እንዳይሆን ብለሽ ስላሰብሽ ነው። በልብሽ እውነት ይቅርታ አስበሽ አይደለም። እኔ በደልኩሽ ሰው እኔ ያስቀየምኩሽ ሰው አይደለሁም። ስህተትሽን ታውቂያለሽ፣ ራስሽ ነሽ። ግን የቤተሰብ ፎቶ ስለፖሰታችሁ ማንም ሰው አይሸማቀቅም። ማንም ሰው እኔ እንደውም ማርያምን
በቃ ከፖስታችሁ ይልቅ እየቆማችሁ ነው በቃ የሚመቸኝ። ምክንያቱም ቤተሰብ ምን ያሳፍራል? እስኪ አሁን ልጠይቃችሁ፣ እናታችሁ አይን ባይኖራት እጅ ባይኖራት እግር ባይኖራት እናታችሁ ለእናንተ እኮ እናት ናት አይደለ? ላይክ እውነት ለመናገር አይን አይኖራት ትጥቆር ትክሳ ትሙት ትውደቅ፣ ለእናንተ ግን እናታችሁ ናት፣ ብርታት ናት። ቢያንስ እናት አላት፣ የተቆረጠች እናት አላት፣ አይኗ የማይሰራ እናት አላት ብትባሉ ችግር ቢያንስ እናት አላችሁ፣ የወለዳችሁ አለች ከስር ማለት ነው። ገባችሁ? እና እኔም ቤተሰቦች አጎቷይ ነው አክስቷይ ነው። እንደውም ደግሞ አንድ ነጭ ደግሞ ልጅ አቅፎ እግዚአብሔር ምስክሬ ነው። የማውቀው ታሪክ የለም ማን እንደሆነ እንኳን አላውቅም። ሜንሽን ሁሉ የተደረገበት ፌስቡክ ላይ ይመስለኛል። ታግ የተደረገውን ሁሉ እያነሱ ነው መሰለኝ ፖስቱ። ነጭ ነው አሁን የማውቀው ታሪክ የለም። ነጭ እህቶችን ከእህቱ የሰው ልጅ ከእህቱ ጋር ፎቶ መነሳት አይችልም? የእህቱ ጋር የሰው ልጅ ከስራ ባልደረባ ጋር ከተማሪ ጋር እንዴ ከተማሪ ጋር እዛ አምረው ኮሌጅ አብረው እንትን ካሉ ጋር ሁሉ ፎቶ መነሳት ሁሉ አልተቻለም። ባሏ ነው ይላሉ ደግሞ ባሏ ነው አፍንጫውን ተበስቶ እንዲያው መከራዬ ነው እኮ አየሁ። አንድዮ የሚባል ልጅ አለ የፈረደበት ከሱ ጋር ያለውን ፎቶ ይተለ እንዴ እኔ እኮ ድሮ እኮ ቀውጢ ነበርኩ። ለዚህ ነው አታውቁኝም። ቲክቶክ ላይ የነበራችሁ ቲክቶክ ላይ ህይወታችሁ ያለፈ ከቲክቶክ ያላለፋችሁ ሰዎች አታውቁኝም እኔ። ምክንያቱም አዲስ ቲክቶክ ጀማሪ ናችሁ። ኢንስታግራም አታውቁ፣ ሃውስ ፓርቲ አታውቁ፣ ክለብ ሃውስ አታውቁ፣ ቢጎ አታውቁ፣ ቴሌግራም እኔ ሁሉን ከድሮም ጀምሮ ማርያምን ነው የምላችሁ። በየአፑ ምለው ሃውስ ፓርቲ የሚባል አፕ ላይ ብትሄዱ የማያቀኝ የለም። ኢንስታግራም ላይ ብትሄዱ የማያቀኝ የለም። በየአፑ የምታወቅ ሰው ነኝ እኔ ከድሮም ጀምሮ ጨርሼ ነው የመጣሁት። ከሰው ጋር ተገናኝቼ ሰው አግኝቼ የድሮ ቪዲዮን የማብለቅላችሁ ቤታ እንዲህ ነበርሽ ነው የምትሉ። የሆነ አንድ ጓደኛ ያለ ከሱ ጋር የተነሳሁትን ፎቶ ዴቪድ ነው አፍንጫውን ተበስቶ የሆነ ዴቪድ ሆነ አፍንጫውን ተበሳ። አስቀያሚ ሆነ ምን ሆነ? ቢያንስ እንኳን በአንድ ወንድ ተቆጥቤ ያለው ሰው ነኝ። እንደናንተ 10 ወንድ ጋር እንጣጥ አልልም። እኔ ልክ ሶሻል ሚዲያ ጋር ስመጣ እንኳን ማለት ነው የጊፍት ሱስ ቢኖርብኝ፣ የገንዘብ ሱስ ቢኖርብኝ፣ የወንድ ሱስ ቢኖርብኝ እዋሻለሁ። ቀላል እኮ ነው መዋሸት። መዋሸት እኮ ቀላለሁ። ወንድ አላቅም ብዬ ሲንግል ነኝ እያልኩ መሄድ እችላለሁ። ማንነቴን ሳልደብቅ ጓደኛ አለኝ። ማን ምን ያመጣል? ፍቅረኛ አለኝ ብዬ ድፍና አድርጌ ነው የመጣሁት። እንደናንተ እኮ እንደነ ፊንገር ሾኮ ቤቷ ውስጥ ባሏን ደብቃ ተፋትቻለሁ እያለች የሰው ትዳር ማፋታ አይደለሁም እኔ። በትክክል ነው የመጣሁት የኔ ጌታ። ቤት ውስጥ ያለውን አንድ ልጅ ብቻ ነው መጥፎ ነገር ስጽፍ ያየሁት። ቆሻሻ ብለህ ለአንተ ልመልስልህ። ቤትህን አጽዳ። የቤትህ ቆሻሻ ዝንብ ሽታ ነው ያስቸገረክ። እኔ ቤት ታስመጣ እየኝ አይደል? ለአንተ ለአይንህ እንኳን ጽድት ያለ ንጹህ ነጭ ልብስ የታጠበ ልብስ ለብሼ ፊቴን ተቀብጬ ጸጉሬን አስይዤ በደንብ እንደ ሴት ልክ ጆሬ ሳትረሳ አንገቴን ራሴን ጠብቄ ነው የምመጣው። ቤት ውስጥ ያለውን ዝንብና የለበስከው ከውስጥ ልብስና እጠብ። እሱ እየሸተተ ነው ቆሻሻ የምትለው። የራስ ነገር እኮ ሲሆን አይሸትም። የራስ ነገር ሲሆን አይታይም። እኔ ላሳይ ብዬ እና ቤተሰብ ደረጃ ደርሶ ቤተሰብ በመፖሰት የመጨረሻ የምዘገምለው እኔን አታሳቅቁኝም። እኔ ቤተሰብ አይደለም ልንገር፣ ላመንኩበት ለቆምኩበት ነገር እኔና ቤተሰቦቼን አቆማችሁ። አሁን ለምሳሌ ሁሌ ድሮ ምን እንደምለው የአማራ ህዝብን ፖለቲካ ማውራት ታቆመሽ፣ ቤተሰብሽ እንዲህ እናደርጋለን አርጉ ነው የምለው። ከአማራ ህዝብ የሚሞት የተለየ ሞት አይሞቱም ብዬ ማስብ ሰው ነኝ። ያን ያህል ደረጃ ማስብ ሰው ነኝ። እኔ ልቤ ቆራጥ ሰው ነው። አንዴ አንዴ እኔ እናት አንቺን ብቻ ላስወግድሽ። ብትኖሪ የምትቆይም አትጠቅሚም። ከዚህም ከዛም ተባረሽ ሜጃ ይብለሽ። ላይክ አድርጉልኝ እሺ። እናንተ ስታስታውሱኝ ነው ላይክ አድርጉልኝ። እና በቤተሰቤ በፌክ አካውንት የምትፖስቱ ያኮራኛል። ፕሊዝ ያልፖስታችሁን ካላችሁ ፖስቷቸው። ሰብስክራይብ ላይክ አድርጉልኝ። እኔ እኮ ከዚህ የሚጽፉልኝ እያነበብኩ ነው። ኢትስ ኦኬ። አማራ ህዝብ ላይ ሸቅልበታለሁ። ምንም ችግር የለውም። አትጨነቅ። በህዝቤ ነው ብሸቅል ብሰድበው ብቆጣው ብናደድበት ባፈቅረው ብሰድበው ምንም አይመለከትም። ህዝቤ ነው። ህዝቤ ላይ ያልተንበላጠጥኩ፣ ህዝቤ ላይ ያልሸቀልኩ፣ ህዝቤ ላይ ያልወደድኩ፣ ህዝቤ ላይ ያላለቀስኩ ምን አገባክ? ወገኔ ነው፣ አጥንቴ ነው፣ ስጋዬ ነው። ምን አስጨነቀክ? የሰው ልጅ እኮ አፉ የሚከፍተው ቤተሰቦቹ ላይ፣ ድፍረት የሚያሳየው ቤተሰቦቹ ላይ ነው። መብቴ ነው። በማንነቴ አንተ ማንነት ላይ አልንዘባለል አልሸቅል እንጂ ምን አገባክ? በህዝቤ ብሸቅል ምን ይመለከታል?
ላንተ ላስረዳ እኔ በአማራ ህዝብ ጌም ተጫውቼ አላውቅም ምናምን አያስፈልግም። ደግ እንኳን ሸቀልኩበት ሸቀልኩበት እንኳን ሌላ ችግር አለብክ? በአማራ ህዝብ ሸቀልሽበት፣ በአማራ ህዝብ ነገርሽበት። ልክ በቃ እኔ ለምሳቀቅ ደግ ሸቀልኩበት። ደግ አንተ አለ አይደል ፊትህን ሳታሳይ ፊትህን ሸፍነክ በጎጥና በምን ገንዘብ እየተሰጠክ አፍህን እየከፈትክ ምታባላ ደግ እንኳን ሸቀልኩበት። ልክህን ነው የምነግርክ። እንደ ድሮ ማንንም ሰው ድሮ ማክበሬ፣ ድሮ መውደዴ፣ ድሮ ክፉ ቃል ለመናገር መቆጠቤ፣ ማዝ ነው ማለቅ ሰው ጸጥ ምለው አሁን የለም እንደዛ። ረግጬ አስቀምጣለሁ። ሰውም ልክ እኮ አለ። የሰው ልጅ ላይ እንዴት ነው መስመራችሁን ስታልፉ ማንም መናገሩን አያቆምም። አንዴ ቆይ እሺ፣ ወይኔ ጌታ ወይ እናንተ 1000 ሰዎች እኔ እኮ ወይ ቲክቶክ የሆነ ነገር አርጎ መሆን አለበት። 1000 ሰዎች እኔ እያወራው አይደለ፣ እየለፈለፍኩ አይደለ፣ ምንም ቃል እየተናገርኩ አይደለ። ስልኬ 4% ነው የቀረው። ዩቲዩብ ላይ ለምን አትመጡም? ምን ጉር ናችሁ? ለእናንተ ብቻ ይሰማችኋል እንዴ? ከስክሪን ውስጥ ለእናንተ ይሰማል እንዴ? እያወራው አይደለም። ምን ጉር ናቸው? 1000 ሰው ቁጭ ብሎ አልሰማችሁም? ለምን ዩቲዩብ ላይ አትመጡም? እግዚአብሔርን እኮ ግራ እየገባኝ ነው። ላቪው እሱን ተወውና የምትወደኝ ከሆነ እዛ መታ አዳምጥ። እኔ ለእናንተ ነው። እኔ በቂ ሰው አለ እዚህ፣ ችግር የለውም። አልፈራም፣ ብቻዬንም ቦኔ አልፈራም። ግን ምን ሆናችሁ ነው? እየሰማን ነበር እንዴ? እዚህ ጋር እኮ ሚዩት እኮ ነው ያደረኩትኝ። ማርያም ጋይ ሴትዮ እወድሻለሁ። ምንም ድምጼንም እንኳን አይሰሙም። መድኃኔ ዓለም ድረስ ትመጣላችሁ ነው። ካልመጣችሁ ነግራችኋለሁ። ጠንቅሬባችሁ ነው የሚሄደው። ያሳብዱ ጸጥ ብለው ቁልጭ ብለውኛል በምልክት ቋንቋ። እኔ ቆይ አሁን ቆይ ሚዩቴን ላንሳ። እኔ የምለው ቆይ ሚዩቴን ደግሜ ያንስቻለሁ። እዚህ ጋር ላሉት መስማት የሚችሉ ምንድነው መስማት ለማይችሉ እንዴት ነው አማርኛው? እዚህ ጋር መስማት ብቻ ለሚችሉ፣ እዚህ ጋር ደግሞ በምልክት ቋንቋ ለሚገባቸው እማስተላልፍ ነው የሚመስለኝ። ድምጼን ዘግቻለሁ። በምልክ እዚህ 1000 ያላችሁ 1100 ሰዎች ያላችሁ በምልክት ቋንቋ የምትረዱ ሰዎች ናችሁ ማሮቼ። በምልክት ቋንቋ ነው የሚገባችሁ 1100 ሰዎች። የሰራዊት ያለ በምልክት ቋንቋ ነው የሳው ይላሉ። እና አሁን ያወራሁት እንዴት ሰማችሁኝ? በሚካኤል ስም እኔ ዩቲዩብ ላይ ነኝ። እዚህ ጋር ተጽፎላችኋል። ስትፈልጉ ባላችሁን አቅፋችሁ አሙቃችሁ ተኙ። ምን አስጨነቀኝ እኔ እንዴ? 1100 ጸጥ ብሎ በምልክት ቋንቋ ማውራ ነው እንዴ? እያልኩ ላውራላችሁ። ስለ ፊንገር ሾ ነው እያወራ ያለሁት በአሁን ሰዓት። የሚረዱ ከሆነ ፊንገር የሚረዱ ከሆነ በምልክት ቋንቋ ምን አባቴ ላርግ? እንደው መድኃኒዓለም በምልክት ቋንቋ ይገባችኋል። ሆ ምን መከራ ውስጥ ነው የገባ ነው እንዴ ለነሱ ነው። እና የመጨረሻ ስለዚህ ፎቶ ላወራ የምፈልገው የመጨረሻ ይሄን ነገር ዛሬም ነገም ነው የምዘጋው። ጥሩ አድርገሻል። ይሄ ማንነትሽ ነው። አይኖ ጎበዝ ነሽ። በደንብ ድራማ መስራት ትችያለሽ። በደንብ እንደውም ሄለን የእውነት ሙቪ ላይ ሁሉ ተሳትፋ ያልሰራችውን ድራማ ነው አንቺ የሰራሽው። በደንብ መስራት ትችያለሽ። ጎበዝ ነሽ። ላይቭ ላይ ስትወጪ በቃ ጨዋ ነሽ። ጨዋ ያሳደጋት ስርዓት ያላት ለኦርደር ነው ነገር ስርዓት ያላት እንድትባይ እኔም እኮ እንደዛ ማለት እችላለሁ። አይከብደኝም። ግን ለምንድን ነው ለዚህ ማህበረሰብ ማስመሰለው ውሸት ማሳየው? ምንድን ነው የሚጠቅመው? ቀላል ከሆነ እኔ ነኝ አንቺን የቤተሰብ ፎቶ መለጥፈው ብሞት እንዲህ አላደርግም። ብሞት ምን አደረጉኝ ቤተሰቦችሽ? ችግሬ ከአንቺ ጋር። ቤተሰቦችሽማ ጨዋ አድርገው አሳድገውሽ አንቺ ነሽ ቆተሽ የምታዋርጃቸው። ቀላል እኮ ነው እንዲህ ማስመሰል። ግን የላኩልሽን የእህቴን ፎቶ ለአንቺ ብቻ አውጥተሽ በፌክ አካውንት ፖስተሽ ሰደብሻል። እኔ ግን የዛን ቀን ግን ነግሬሻለሁ። ወይ በእንትን እኮ የላኩት መስሎኝ ነው። ኧረ ቤታ እንደዚህ እንትን አትበይ፣ እኔ ትንሽ ልጅ ምን ያደርግልኛል አልሽ። ለአንቺ ብቻችን የፎቶ የላኩልሽን የእህቴን ፎቶ አውጥተሽ የጻፍሽበት ደግሞ ጽሁፍ በሚካኤል ስም ሰው አይደለሽም አንቺ። ሚካኤልን ሰው አይደለሽም። ጽሁፉ ላው ላይ የጻፈችበት ጽሁፍ አይደለም። ለጻን ልጅ የማይገባ ጽሁፍ ለራስሽ ሌላሽ መዳ። እኔ ሁሌም እማምላክ ሰላም አለኝ። የሰው አካውንት ምድረው በፌክ አካውንት እማምላክ በምታውቀው አልፖስት
ቪዲዮ አለቅ አንድ ፌክ አካውንት ለነብሷ አለኝ በአመት አንዴ ምግባባት እኔ ሰው ሲሰድበኝ አንጀቴ ስለሚቃጠል እኔ ሳላይ ሰው ቢሰድበኝ አልናደድም። እውነት ነው የምነግራችሁ። እኔ ሳላይ ሙልጭ አርጋችሁ ስደቡኝ አልናደድም። እኔ ግን እያየው ጨጓራ ይቃጠላል። ምን አስዋሸኝ? እኔ በፌክ አካውንት መጥቼ አቅም ኖሮኝ የማላየው ለምንድነው እቃጠላለሁ። ድብን ነው የምለው። ገብተሽ ተሳደቢ ኮመንት ላይ እኔ ነኝ ብለሽ በፌክ አካውንት ስደቢ ስለሚለኝ ገብቼ አላይም ጨጓራይ ስለሚቃጠል። ግን ወታችሁ በሌላ ብትሳደብ ተቆራርጦ ያለ ነገር ደስ ይመቸኛል። ቁርጥ ብላ ያችን ተቀብዬ ላጣርጌ ሄድበታል። ሙሉን ግን አንጀቴ እያረረ ግን እኔ እንዴት እንደሚሰሙ በፌክ አካውንት አላውቅም። ምኑንም አሳያችሁ ፌክ አካውንቴ ባለፈው አላያችሁኝም እንዴ? ኪዱ ቤት ኮመንት ላይ ገብቼ በደናው ሰዓት ሳንጣላ በፊት ፌክ አካውንቴን ገምች ብዬ ጽፌ ያለን የጻፋችሁት እንዳለ በእጅ ጽሁፍ ይነቅታችሁብኝ። እኔ ይነቃብኛል። አማርኛዎች የምጽፋቸውን በደንብ ነው የሚያስታውቁት። እና የፈለግሽውን የቤተሰብ ፎቶ ለጥፊ የፈለግሽውን አድርጊ። እኔ ቤታ ልበ ሙሉ ነኝ። እዚህ ጋር የምወደውን ሰው እንኳን እንዴት ነው ተሰውቶ ባይ ጠንካራ ሴት ነኝ። ይሄ ልቤን ስብር የሚል ሴት አይደለሁም። የሄድሽበት ርቀት አንቺን በምትሄጅበት ርቀት ሰው እንደሚሄድ ወቂ። ብልጥ ነሽ፣ ተንከሲስ ነሽ። በውስጥ ሄደሽ ለሰዎች ምናምን ለምናውቃቸው ጌም ምናምን እንደሚጫወቱት ከትናንትናም ጀምሮ ሄደሽ እንደሚስኪን በውስጥ ኧረ እኔ ችግር የለብኝም ሰላም ፈጥራለሁ ምናምን እንደሚታረቅ እንዳዘነ ልቡ እንደተሰበረ ሆነሻል። በትክክል የተሰበረ ልብ አለሽ። ራስሽን በራስሽ ኦርደር ብለሽ እንድትጠሪ ያርገሻል። ከዛ በተረፈ ግን ሴራሽን ስለማውቀው ነው። ዝዋይ ድረስ ልላክ ያልሹ ድምጽሽ አለ። ዝዋይ ድረስ ከዲቦራ ጋር ተጣልተሽ እኔ አላቃችሁም። እኔ አላቅማው ዝዋይ ኑራት ቤተሰብ ምን አላቅም። ራሷም ደግሞ ዲቦራ ታውቃለች። ዝዋይ ድረስ ቤተሰቦቿን ሄጂ ኢንተርቪው አድርግና አሳያታለሁ እንድትሳቀቅ አርጋታለሁ ያልሽው አንቺ ነሽ። ጓደኛ ሲታማ ለኔ ብለህ ስማ ነው። ጓደኛሽ ከኔ በላይ እሷ ጓደኛሽ ናት። እሷን እንደዚህ ያደርግሽ ለኔ አትመለሽ። ምክንያቱም እሷ ሳትሰድብሽ የሁላ ነገር በድለሻት እንኳን እንደዚህ ደረጃ ይርሽ። እኔን ደግሞ ጨጓራሽ እንደዚህ ልጭው ማንነትሽን ፍጥጥ ብሎ እንዲወጣ አድርጊው አትለቂኝ። ስለማቀሽ ነው። ስለዛ በውስጥ እየገባሽ ጌመሮች መተው ተታረቁ ተስማሙ ምናምን ሲሏችሁ አታስመሲ። አንድ ሁለተኛ ነገር ደግሞ ፊንገር ገደል ይዛሽ እንደምትገባ ወቂ። እኔና አንቺ ተሰዳድበን ተጣልተን ነገሩን ዘግተን ጨርሰን ተነካክተን ማናቅ ሰዎች ለፊንገር ተደረበሽ መተሻውን እሷ ኑሮዋን ሁሉ በሐሜት ትናንትና ምን እንዳልቻ አላያችሁ? ከዚህ በፊት ለሃና ቡኒ አልመልስላትም። በጣም ነው ምጠላት፣ እንቃታለሁ፣ ጠቋራ ናት፣ ምናት አስቀያሚ፣ ለሷ አልመልስም ስትል የነበረችው ትናንትና ምናለች? አሁንም የምመልስልሽ ሰው ስለሌለኝ ስለጠረረብኝ ነው አለች። 1% ነው ስልክ የቀረቆኝ ጋይስ መስማት እሺ። በምልክት ቋንቋ የሚገባችሁ ሰዎች እዚህ ውስጥ ያላችሁ ድምጼን ሳሰሙ በምልክት ቋንቋ የምትግባቡ ሰዎች በአጠቃላይ 1100 ሰዎች ስለ ፍቅራችሁ በጣም አመሰግናለሁ። ስለ ፊንገር እያወራው ስለሆነ መስማት የምትፈልጉ ካላችሁ ዩቲዩብ ላይ ነው። በተረፈ ግን ስልኬ 1% ስላለው ልዘጋው ስለሆነ ወዳችኋለሁ፣ አከብራችኋለሁ። ጥንቆላችንን በኋላ እንቀጥላለን። አመሰግናለሁ። ጨርሻለሁ። በምልክት ቋንቋ ነው የሚገባቸው። 1100 ሰዎች ቁጭ ብለው ቁልጭ ይላሉ። 4 ነጥብ ዘጋሁትኝ ስልኩን ምናምን ልጠኝላል እና ላንቺ ምነግርሽ አዝኝልሽ ወይ የሆነ ነገር ትሆኛለሽ ወይ የሆነ ነገር እንደራረሳለን ብዬ ሳይሆን ፊንገር እድሜ ልኳን አንቺ ለምሳሌ ራስሽም ተናግረሻል። ታቂኛለሽ ካንቺ በላይ ተሳዳቢ ነኝ። መሳደብ እዚህ ላይ ስለማልፈልግ እንጂ ከኔ በላይ ተሳዳቢ ነሽ አውቃለሁ። ማርያምን የምትሳደብ ስድብ ጆሮ የሚሰቀጥጥ ስድብ ነው። እኔም ተሳዳቢ ነኝ። ምንም እኔ እኮ አልዋሽም። በደንብ እርግጥ አረግሻለሁ። ግን አንቺ ያው ጨዋ ስለምትባይ ነው። አባቴን እንትንሽ ላይ ፊትሽ ላይ እንደዚህ ያደርግ ያላልሽው ነገር የለም፣ ያላልኩት ነገር የለም። ቴሌግራም ላይ ተግማማንበትን ነገር በደንብ ጠንቀሽ ታውቂያለሽ። ግን አደባባይ ላይ እንደዚህ እንድትወጪ ያደረገችሽ ደግሞ የራስሽ ሰው ፊንገሯ ናት። ፊንገሯ የጠቀመችሽ እየመሰለሽ ቤትሽ እያስገባሻት አለ። እሷ ተስፋ የቆረጠች ሴት ናት። ገንዘብ የምትሰራው ሰውን እየቦጨቀች፣ ሰውን እያማች፣ ሰውን እየፈተፈተኝ ነው። የጠቀመችሽ መስላሽ ነው። የምትቀርቧት የኦርደሯ ሰዎች የምትቀርቧት ካለ ፊንገሯ መቼም አትጠቅማት። እንኳን ላንቺ አብሯት ለበላ እንኳን
ለፓስተር ለሆነው እንኳን አልሆነችም። እኔ አብሬ የበላሁትን ሰው ሼም ይዘኛል። አብሬያት እንኳን ስለሆንኩ እኮ ነው አይደል እንዴ ጥሩ ነገር አሳልፈናል ብዬ አንድ ቀው ጥቼ ከኪዱ ጋር ማልሰዳደው ለምንድን ነው? ጥሩ ነገር አሳልፌያለሁ። ጥሩ ነገር ላይ ካልደረሰችብኝ፣ ካልነካችኝ፣ ካላማችኝ አደባባይ ላይ ምን አደራረሰኝ ብዬ ማንደራረሰው ጥሩ ጊዜ ስላሳለፍ 4 ዓመት ይሆናል ያሳለፍነው። አንቺ ለኔ ጓደኛ አይደለሽም። እኔ ከጓደኛዋ ጋር ይባላል ነው ጌም አብረን እንጫወታለን፣ ሀሜት በውስጥ እናማለን፣ ስለ ቲክቶክ ስለምናምን ነዋሪዎች አለቀ። ግን ጓደኛ ብዬ ያስኩት ረጅም ጊዜ ያሳለፍኩት 1 ዓመት እኔ እና አንቺ ጓደኛ አልሆንም። ስትመጪ አመጣጥሽን እኔ ነኝ ከኪዱ ጋር ተስማምታችሁ ነይ ግቢ ተቀላቃይ ብዬ አመጣሁሽ። ምንም የሚዋሽ ነገር የለም። ጓደኛ አይደለሽም። ግን ማናት ፊንገር አትጠቅምሽም። ትጎዳሻለች እንጂ አትጠቅምሽም። ሃይበላው ራሷ እኮ ማናት እንትና እንደ ቀልድ አድርጋ እኮ ነገረችሽ እኮ ነገርኛ መቅደስ እኮ ነገረች። እቺ ጢርማቶስ ታይ ከሷ ጋር ታይ እሷ ያደረሰች ታይ ያለችሽ ወድ አይደለም። ምክንያቱም ከኢንስታግራም ጀምሮ ከሰውና ሰውን የምታነካካው ብቻዋን አትጣላም፣ ብቻዋን አትጋፈጥም። እኔና አንቺ የራሳችን የሆነ የግል ጸባለን፣ ተጣልተናል አውቃለሁ። ከዛ በተረፈ ግን እሷ ታዋጣኛለች ብለሽ የምትመጪ ከሆነ ምንም አትጠቅምሽም። እኔና አንቺ ይሄንን አደርጓለሁ እያልኳችሁ አይደለም። እኔና ኦርደር ብንታረቅ ዞራ ልትበላሽ የምትደርሰው አመቱን ሙሉ እሷ ናት። አመቱን ሙሉ እኔ አሁን ለምሳሌ ዲቦራ ሄዳ ከኦርደር ጋር ብትታረቅ ማምላክን እኔ ምንም አልልም። እኔን ብቻ አትማኝ አደባባይ ወጣ። እኔን ብቻ በአሽሙድ ምናምን ሙድ አትያዝ። ያኔ እኔ ግልጹን ነው የምነግራችሁ። ማንንም ምን ያልፈራም። ወጣ ተታርቃ ወጣ ናይገርምሽ ምን እያልሽ አሽሙር ብትይዝ አንድ ነገር አይቀረኝም። እሄድበት በደንብ አድርጌ እንደው መጫውን ሄድኩበት። ከዛ በተረፈ ግን በሰላም የሰው ልጅ ተስማምቶ ከተታረቀ ስለኔ ክፉ ካላሰበኝ ለኔ መጥፎ ነገር ካላለች ፒሱ ነው፣ ተታረቁ ነው የምላችሁ። አንቺ ግን ዛሬ እኔ ጋር መተሽ ብትታረቂ አመቱን ሙሉ ስትወቅጥሽ የምትውለው ፊንገሯ ናት። አመቱን ሙሉ ስትወቅጥሽ የምትውለው። እውነት እናወራ ከተባለ እኔ ዲቦራ ጠንቅቃ ባህሬን ታውቃለች፣ በደምብ ታውቃለች። ሰው እኔ ካላማኝ ሰው ካላሽሟጠጠኝ ሰውን እኔ ብሎክ እኮ ማድረገው እኮ ክፉል አለምና የማውቃቸውን ሰዎች እኛ ቤት ሲገቡ ብሎክ ይደረጋል። ስታሽሟጠጪ ለምንድነው ፎሎ ማድረግሽ ታዲያ? ለምንድነው የምከተልሽ እንዴ? ለምንድነው የማይሽ? አንድ ሰው ከሰው ጋር ኮፒስ መሆን ይችላል፣ ግን ለዛ ሰው ተደርቦ ገስት ላይ ገብቶ ሁለታችንም እያወቀን ካሽሟጠጠ ምንድነው የምታረጉት? እስኪ እናንተ ብትሆኑ ምንድነው የምታረጉት? እናንተ ሳትጣሉትኝ ጥሩ አመለካከት እያላችሁ ሌላ ሰው ቤት ሄዶ መጫወት፣ መሳቅ፣ ማውራት ሲችል እናንተን ሲያሽሟጥጣችሁ ሙድ ሲይዝባችሁ ስታዩት የኔ ፍቅር የኔ ማር ትክክል ሊያረግሹ ብላችሁ ነው እንደምትቀበሉት አይደለም። ሁላችንም እውነተኛ ሰው ከሆነ ምንድነው የምታረጉት? ወይ ብሎክ ታረጉታላችሁ ወይ ትሰድቡታላችሁ። ምን አይነት ሰው ነው አሽቃባጭ ብለን ትናገሩታላችሁ። ያለን ይሄ ነገር እና ኪዱ የልብ ጓደኛሽ ነበር። ይኸው ጋይስ እኮ አያችሁ አይደለ? እኔ አሁን ትክክለኛ በሶሻል ሚዲያ እንደዚህ ተግባብተን ጓደኛ የነበረው ወጥቼ አልሳደብም፣ ወጥቼም ክፉ አልናገርም። በቃ አልናገርም። ብዙ ነገር ተደርጎ ብዙ ነገር ልቤ ተሰብሮ እኔ ወጥቼ አልተናገርኩም። ጓደኞቿ አንተን ልትበላ ነው ልትናገር ትችላለች ነው አልተናገርኩም። ለምን አልናገራትም ታዲያ? ከሷ ጋር 4 ዓመት ጓደኛ ስለሆነ ያ ሁሉ ይዞኝ ሁሉ ነገር የተውኩት ለምንድን ነው? በቃ ሰው ልጅ ተከባብሮ መራራቅ ይችላል። ግዴታ እየወጣ አንቺ እንዲያውርተን እንዲህ ብለሽ መባባል አያስፈልገውም። ለዛ ነው የኔ በርቀት በቅርብ ርቀት ተራርቀን ክፉም እሷ አትናገርም ስለኔ እኔም ስለሷ አልናገርም። የወዳችን ቦዳችን ይዘን አለቀ ጨርሰናል። ይሄንን ነው ማቀው። እኔ ጓደኛዬ ካልነበርሽ ግን ሀሜት ስታሚ ለነበረ ሰው ግን ልጠነቀቅልሽ አልችልም። አስረግጬ ነው የምነግርሽ። እኔን እንድጠላ የውሸት ነገር እያመጣሽ እየቆለሽ ስታወሪ የእውነተኛውን ነገር ከነ ድምጽሽ ከነ ቴክስትሽ አምጣል። ያኔ ቤታ ያወራችሁ ሚስጥር ከጓደኛ ጋር ዘርግፋ ታወራለች። ባናትሽ ተተከይ ነው የምልሽ። ምንም አይመስለኝም። ሌባ የልብ ሌባ ነኝ። ልብሽን ሰርቄ ከሆነ ያው ሌባ ደስ ይላል። እናንተ ናችሁ እንጂ በእንባ እየተራጫችሁ ቤታ ልቧ ስስ ነው እያላችሁ ስንት የዘረፋችሁ።
ሌባ ደስ ይላል። እና ምታዋጣሽ እንዳይመስልሽ ራስሽን ችለሽ ተጣይ፣ ራስሽን ችለሽ ተጋፈጭ። ጥላችን የኔና አንቺ ጥለው ራስሽን ችለሽ ተጋፈጭ። እቤትሽ እያስገባሽ እሷን ባልሽ ቁጥር እኔም አንቺን መናገር አላቆምም። በግልጽ ነው የምነግርሽ። እኔ ከተውሽኝ እንደ ሙጫ መጣበቅ ሰው አይደለሁም። አልጣበቅብሽም። አድርሱልኝ ለኦርደሯ። እንደ ሙጫ ጥበቅ ብዬ አልይዝሽም። እንደዚህ አይነትም ሰው አይደለሁም። ግን አንቺ ቤትሽ እያስገባሽ እሷን ባሽሙር እያሳማሽ ከሆነ ነገም የማይቆም ነገር ነው፣ የማይሆን ነገር ላይ ነው የምንዳረሰው። ምልሽ ጠንቀሽ ታውቂያለሽ። ምንድን ነው ያልሽው ደግሞ? የሆነ ቪዲዮሽን አይቼ ነው መቼስ የተቆራረጠ ቪዲዮ በየሜዳው ነው ያለው። ምንድን ነው ያለችው? በፈጣሪ ለሄለንም ቢሆን እኛኑ ነበር ስታስቸግር የነበረው። ብልጥ ነኛ ብልጥ ነኝ። ምክንያቱም እንዲህ አይነት ነገር ሀሜት ላማ እንችላለን። ወይ ምን ትመስላለች እቻ አስመሳይ ቻች በርባሪ ምናምን እያለን ልናማ እንችላለን። እሱን ላማልሽ እችላለሁ። በተረፈ ግን ይህንን ሰው ማስደደብ፣ ሰው እንደዚህ ማስደረግ፣ ይሄ ዛቻ ምናምን ላይ ግን አልሳተፍም። እናንተ በጀመራችሁት አንዱ ይሄ ነገር ብዬ አልፈልግም፣ ይቅር ይኸው አልሞተች አለች ጀርመን ያለችው አልፈልግም ብዬ ተውኩት። ራሴ አልፈልግም እንጂ ምን ያህል ማንነትሽን ምን ያህል ደረጃ ትሄጃለሽ ነው ገምቼሻለሁ። እኔው ነኝ አንቺ እንደውም አወቅኩሽ ናኩሽ ማለት የነበረብኝ እኔ ነኝ። ለማንም እንደማትመለሺ እንትን ያልኩትኝ እኔ እግዚአብሔርን ዛሬ ሳይ በቃ ምን ያህል ጨጓራን አቃጥዬ ነው ያልኩትኝ። በቃ የእህቴን ፎቶ ሳይ ለሷ ብቻ ነው የላኩትኝ። ደግሞም እኮ የላኩላትኝ አንዴ ታይቶ በሚጠፋው ላይክ መስሎኝ ነው። ገብታችኋል? አሁን ቴሌ ኢንስታግራም ላይ አንዴ አይታችሁ እንደዚህ ጥፍት ይላል። ላይክ በአማርኛ ነው የምትሉት ጋይስ። የሆነ አንድ እንትን ላይ እንደዛ አይነት ነገር ነው ላይክ እየተብሉት በቃ አይታ አንዴ አይታ የሚጠፋ ነገር ነበር የመሰለኝ። ገባችሁ? አላወኩም ነበር ለካ ፎቶውን የላኩላት። እሱ የላኩላትን ፎቶ ሲስተሪ ተፖስቶ ተሰድባ ተፖስቶ በፌክ አካውንት ሳየው በጣም ይሄን ያክለው ጨጓራው የተቃጠለው ነው ያልኩት። ይህ ትወሽ ይላል። ሰማኝ እኔ ወዳጅ ባጣ ሰሚ ባጣ ዋሽቼ አስመስዬ እነሱን ለመጣል ይሄድ ነበረ። እኔ መዋሸት አይጠበቅብኝም። ኢቭን ራሱ እኔ ስለነሱ ማውራት አይጠበቅብኝም። ተከታይ እንዳለኝ ወዳጅ እንዳለኝ አክባሪ እንዳለኝ ስለነሱ ሁሉ ሳላወራ ጨዋታ እያመጣው እየሳኩ እየተጫወትኩ መሄድ እችላለሁ። በውሸት ማንን እንትልን እንደውም እኔ ፊት ለፊት አፌን ከፍቼ ስለምጋፈጥ ነው የምጠቃው ያለሁት። ልክህን ምነግርህ ማለት ነው። ፊት ለፊት ስለምናገር የጓደኛ ሚስጥር ታወራለህ፣ ወሬ ታወራለህ። እነሱ ግን በውስጥ ነው በፌክ አካውንት ይፖስታሉ፣ አድራሻ ይፈልጋሉ፣ ዘመድ ይፈልጋሉ፣ እንደሱ ያደርጋሉ። እኔ ያን ያህል ርቀት አልሄድም፣ ግን አሁን አንቅተውኛል። በሄዱት እርምጃ ልክ እራመዳለሁ። ኦኬ አስመሳይን አትይ። ለምን ትጨነቃለህ? እኔ ጌታ እኔ እኮ ለምን ትጨነቅ? አስመሳይ ነኝ። ኦኬ አስመሳይ ነኝ። አትመልከተኝ። እስኪ አቅሙን አሳየኝና አስመሳይ ሰው እንደማትመለከት አሳይ። ስትመለከት ቃሉ ምን ይላል? ያየ የተመኘ አመነዘረ ነው። ካልተመቸክ ውጣ። እስኪ ሊክ ተመችቶክ አስመሳይዋን ሌባዋን ቁጭ ብለ ዘና ብለ የምታየው ስለተመቸው ነው። ጨዋ የቤተ ክርስቲያን ሰዎች ወጣ ብለ እስኪ አሁን አትጻፍና ውጣና ብሎክ አድርገኝ። አትችልም፣ አቅም የለም። አንደኛ ብትሄድ ሰው የለም። ሁለተኛ ነገር ደግሞ እኔ የማዝናና የኔ ወሬ ነው የሚጥመው። ድርቅ ያለ ክንችር ያለ ወሬ አላወራም። የፓስተሩን በዚያች አጋጣሚ ፓስተሩ ወይ ሰሞኑን ሊመለስ አስፈልጎታል። አይ ኖ ይሄ እኮ ቲክቶክ እኮ ትንሽዬው ገሃነም ብያቸዋለሁ እኮ ውስጥክ ፈልጓል። ፓስተር እና አጨጭበን ነው የምንቀበልክ። ላስ ፈልገሻል። ቀስና አሁን በሰሞኑን የሚጠፋ ሰው አለ። ጌታ ተናግሮኛል ማለት ጀምራል። የኛ ጌታ የምናቀው እኛ የምናመልከው ጌታ የምናቀው ሰው ሲጠፋ የሚናገር አይደለም። ሰው ደና ነገር ላይ ሲደርስ፣ ሰው ጥሩ ነገር ላይ ሲያደርገው ነው የኛ ጌታ የሚናገረው። ያንተ ጌታ ደግሞ ሰው የሚገደለውን ነው የሚያሳይ፣ የሚጠፋውን ነው የሚያሳይ፣ የሚደፈር እንዴ ምን ጉር ነው? ስንት ለካ አንተ ደሃ ስለሆንኩ ስለሌለ ገንዘብ ስለሌለ ነው እኔን ማጥቃት ያቃተክ። የተናገረውን ነገር ሰምታችኋል። ብዙ ብር ያለው ሰው ጋይስ ላይክ እና ሰብስክራይብ አድርጎ። እኔ እኮ አድርጊ ስትሪም በቴሌግራም ሲገባ ነው። ቆይ አንዴ ስልክ አጠገቤ ካለ ቶሎ ነው የማየው፣ ካሌለ ነው የማላየው። እኔ
እሺ ጋይስ ላይክ ሰብስክራይብ አድርጉ እና አንተ ገንዘብ ስለሌለ ነው ወይ አድርሱልኝ ለፓስታው አንተ ገንዘብ ስለሌለ ነው ወይ እኔን ማስጠቃት የከበደክ አሜሪካን ሀገር ተቀምጣ አሉ ባላ ከሰው ጋር ትዳፈሩ ገንዘብ ያላቸው ሰዎች አሉ አንተ ገንዘብ ስለሌለ ነበር አይ በራስህ እኮ እየሰደብክ ነው ያለው ገንዘብ የሌለ መናጤ ስለሆንክ ነው እኔን ምንም ያላስደረከኝ ፌር መስለክ አሁን መቼ ለቤታ እኛም እንወድሻለን ሁላችንም እንወድሻለን ብትታረቁ ብትከባበሩ መልካም ነው ትላለህ በዛ በኩል ደግሞ አሁን በቅርቡ የምትጠፋ ሰው አለች አሜሪካን ሀገር ያሉትን አትዳፈሩ ትላለህ እነሱስ በምን ታውቃለህ ከነሱ በላይ እኮ ነው ሰው አውቃለሁ እኮ ማለቴ እነሱ እንደሚያውቁት ልክ ሰው እንደማቅ አትጠራጠር ብዙ ወዳጅ እንዳለኝ አትጠራጠር $100 ብዙ ነገር ስራ እንደምትሰራ አትጠራጠር ማረግ የነበረብህ ግን አንተ እውነተኛ ሰው ብትሆን የጌታ ሰው ነኝ እንዳልከው ተስማሙ ተታረቁ አትጣሉ ብለህ መናገር ነበረብህ ግን በጎን ትሄድና ታሽለጣልጣለህ ከዛ ደግሞ በጎን ይመጣና ደግሞ ሰው ሊገደለው አንዴ እሺ ማሮች ታስቂኝ እንጂ ስለዛ ላይክ የሰውን ሞትና የሰውን ደስታ አትመኝ የሰው ሞትና የሰው ደስታ አትመኝ አስረግጬ ነው የምነግርህ ፊንገር ሾ ኬኳትሙ ውሸታ እኔ እኮ ልንገራችሁ እኮ አሁን እሷ ላይክ ሶሪ ማለት ማን ገደለ እኔ አሁን ለምሳሌ ተሳስቼ እኮ ነው ጋይስ ተሳስቼ ነው ይቅር በሉኝ ነው የምለው ለምን ባለቤቷ ያልወረደላት እግር ያልተንበረከከላት እያለች አደባባይ ወጣ በቃ ሰላም ተባበል ሌላ ነገር እኮ የለንም ምንድነው እንዲማበድ እያለች እየተናገረች እሷ ኬኳ ትሙት አሁንም ደጋግሜ እላለሁ ቪዲዮ አለኝ ፊንገርን አልቻልሻትም አይዞሽ እንዴ ወፍራም ናት እኮ የኔ ጌታ እንዴት እችላታለሁ እንዴት እችላለሁ እውነትህን ነው በፊት እንደ በፊቱ ወፍራም እያለሁኝ አቅም አለኝ እሸከማት ነበር አሁንማ መሸከም አልችልም የኔ ጌታ እንዴት አድርጌ ልሸከማት እንዴ እጇ ራሱ ይሄንን በሰላሙ በደናው ሰዓት ይሄን የከብት መድኃኒት ከአሜሪካ ማደለቢያ መድኃኒት ቂጣ አውጣለሁ ብለው ውጣው እጇ ራሱ ምን አክሏል ቦምብ እጅ አክላል ልክ እንደ እንቁርት አንገት እንደሌለው በሰደፍ እንደተመታ እንደሷ ሆናብኛለች አልሸከማትም አልችላትም ትከብደኛለች አጥንቴ ይሰበራል አሁን አቅም የለኝም እንደ ድሮ ስጋ ነበረኝ መሸከም እችላለሁ አሁን እህል መብላት አቁሜያለሁ የተመጣጠነ ምግብ መብላት አቁሜያለሁ መሸከም አልችልም ትክክላችሁ አልችላትም እንዴ ወይ ዘንድሮ አይላችሁ የሰው ልጅ እንኳን አይደለም እኔ ይሄ የፈረደበት ደግሞ የፈረደበት ወዳጅ ይሄ የፈረደበት ደጋፊ ነው መከራውን የበላው ትናንትናም ጀምሮ የሚደግፉ ሰዎች በአፍ በእንትን አትመኑ እንዴ በጉልበት እኮ አይደለም እኮ ሰው ልጅ እኔን እንዲጠላ ማድረግ ያለብሽ ማነው ስሟ ፊንገሬ ሰው እንዲጠላኝ እኮ ማድረግ ያለብሽ በጉልበት አይደለም አንቺ ከኔ ተሽለሽ ተገኝ እውነተኛ ሰው ነሽ በልጅሽ የማልሽውን ይቅርታ ሶሪ እንደዚህ ብለውኝ ነው ብለሽ በእንደዛ እያስተካከልሽ እኔም ማስጠላት ትችያለሽ ጥሏት እንደዚህ አድርጉ እያልሽ አይደለም ሰው የሚጠላው ገባሽ ዲቦራ ግን በጣም ስርዓት ያላት ሰው ናት በጣም ዲቦራ በጣም ጨዋ ያሳደጋት ቤተሰቦቿ በስነ ስርዓት ያሳደጓት ስርዓቷ አላያችሁም እንደ ማንም እኮ እግሯን ሰቅላት ጎረጉርም ስርዓት ያላት ጨዋ ሴት ናት በጣም ነው የምወዳት አዎ ጨጓራ ይርር ብሏል ለዛውም በዶላር ነው አማርዬ ዶላር እየተከፈለ እርር ብሎ በነፃማ ቢሆን ከባድ ነው በነፃ ቢሆን እውነትሽን ነው ድፍት ልብሽ ነበር ጨጓራ ይርር እያለ ድፍት ልልስ ዶላሩ ምልስ ያደርገኛል ወይ አምላክ ጨጓራ ይርር ሲል ማለት ነው ዶላሩ ይመልሰኛል ምልስ ወደ ኋላ ይመልሰኛል
እውነትሽን እኮ ነው፣ አልተሳሳትሽ። ዶላሯ ግን ልቤን ራስ እንደ ውሃ ታደርጓለች። ራስ ጨጓራይ ሲያርበት በነፃም ቢሆን ማኖሮ ድፍት ልብሽ ነበር የኔ እናት። እንኳን በገንዘብ ሆነ እንጂ እና ብዙዎቻችሁ ቤታዬ እንደ ትናንትናው ተጫዋች አትናገሪ ምናምን ትሉኛላችሁ አይደለ? ዛሬም በፌክ አካውንት የላኩትን ፎቶ ስለፖስተቱ ነው መጥቼ እንጂ እኔ ስለ እቺን አልተዋትም ስለሷ አላነሳም። ብዙዎቻችሁ መታችሁ ቤት አላነሳም ብዬ እርግፍ አድርጌ ትቼ ነበር። ዛሬም የፖስተተችው ነገር ስላለን ያልተውኩትኝ እንጂ እኔ ዛሬ ተነስታ አፏን ብትዘጋ እኔ ቦታም አልሰጣት። ብቃቴን እኮ ትናንትና አሳይቻችኋለሁ። ብቃቴን ትናንትና ፓስተር ከመቃጠሉ የተነሳ ጨጓራው ከመንደዱ የተነሳ የተናገረውን አልሰማችሁም እንዴ? ኦርቶዶክስ ሃይማኖት ጥንቁልናን እያስተላለፈች ነው ያለችው። ቀልድ ነው። ጨጓራ ተቃጥ 7000 ሰው ስላየኝ ተቃጥለህ እንጂ በደንብ ተማሪ ሆነን ልጅ ሆነን ስለ ፍቅር ይሄንን እኔ እኮ ኢትዮጵያን የማውቀው ይሄንን ጨዋታ ጥንቆላ ያልኩት እየተጫወቱ እየቀለድኩኝ እንጂ የፍቅር ዕጣ ፈንታ ነው የሚባለው ጨዋታው። አላቅም በየአዲስ አበባ በየምኑም እንደምትጫወቱ። ድሬዳዋ እያለን ግን የፍቅር ዕጣ ፈንታ ነው። ቁጥር ይነገራል፣ ይደመራል። ከዛ በኋላ ምናምን ሌላ ሁሉ ጨዋታ እመጣላለሁ። አየክ ተማሪ ሆነክ ትምህርት ቤትን ቀምሰክ ስላላሳደግ ስላላየክ ግቢ እየጠረክ ጀርባ ጎብጦ የግቢ ጠራጊ ስትሆን ትምህርት ቤት የተማርክ የመሰለ ሰው አለ። እኛ ተማሪ እያለን 7ኛ ክፍል 8ኛ ክፍል እግዚአብሔርን እኔ ትምህርት ቤት እያለሁ ይሄንን እንጫወት ነበር። 5ኛ ክፍል የምንጫወተው ሌላ ጨዋታ ደግሞ ይዤ እመጣላለሁ። ተማሪ ሆነን የምንጫወተው ጥንቆላ ነው ብሎ ብጠነቁልስ ይጠንቆልልኝ ብሎ የመጣ ሰው ካለ አንተ ምን አለ ደግሞ ከኦርቶዶክስ ጋር ምን አገናኝ? ኦርቶዶክስ ቤታ ተጠንቆል ሂዱና ተቀበሉ ያላል። አንተ እኮ አልኩህ እኮ አልተለወጥክም፣ ወደ ፓስተርነት አልሄድክም፣ ወደ ሃይማኖት አልተለወጥክም ብዬ የምናገረው ወደ ሃይማኖት የተለወጠ ሰው ያንን ሃይማኖት ላይ ገብቶ ያንን ሃይማኖት 1 አመት 2 3 አመት አጥንቶት አውቆትኝ ከዛ ሌላ ሰው እያስተማረ መስበክ እንጂ ፉክክር ላይ አይደለም። አንተ እኮ እያደረክ ያለው እኮ ኦርቶዶክስን ለማብሸቅ ወደ ጴንጤ ተለውጠክ ኦርቶዶክስን እኮ መሳደብ ነው። ይሄ ሃይማኖት መቀየር አይደለም፣ ሃይማኖትን ማዋረድ ነው። ኦርቶዶክስን እኮ ሳትሳደብኩ መጀመሪያ እስኪ እወቀው። ከፓስተሮች በላይ ፓስተር ሉንሳ አውቀው ትምህርቱን በደንብ ተረድተክ አውቀው ምናምን ነገር ከዛ በኋላ ኦርቶዶክስን ለመናገር ትበቃለህ። በ2 ሳምንት ውስጥ ሄደክ ኦርቶዶክስን ልትናገር መጀመሪያ እስኪ ትምህርታቸውን እወቀው። ተጠመቅ። በ6 ወር ከትምህርት በኋላ 6 ወር ጥምቀት አለብክ። መጀመሪያ ትምህርቱን ተማር። እኛ ኦርቶዶክሶች ገና ስንወለድ ነው ጥምቀትን የምናውቀው አይደለ ጋይስ? ጥምቀትን የምናውቀው እኛ ስንወለድ ነው መሰለኝ፣ እንደዛ ነው። እኔ ብዙ ስለ መጽሐፍ ቅዱስ መግባት አልፈልግም፣ ስለ ሃይማኖት። የፕሮቴስታንት ደግሞ ተምራችሁ ከዛ በኋላ ከ6 ወር በኋላ ነው የምትጠመቁትኝ። ስለዚህ ያ ጥምቀት ስላለብክ ትምህርቱን በደንብ ተማርና ወደ ጥምቀት ተዘጋጅ። ሃይማኖትን ከመሳለ እኔ ትቼው ነበር። ማርያምን ነው የምላችሁ፣ ትቼው ነበረ። እርግፍ አድርጌ ትቼው በቃ ፓስተር ሆና እና በቀላሽ ምን አሰገጠኝ ብዬ ትቼዋለሁ። ግን ትናንትና የሄደበት ርቀት ገረመኝ። እዚህ ጋር ይመጣና ቤታ ጭው ያርፍ ነው ምናምን። አሁን ጥሩ ላይ ነው ያለችው፣ አትሳደብም፣ እየተጫወተች ነው ያለችው፣ ማንንም አትነካም ይላል። እዚህ ጋር ደግሞ ይመጣና ሰው ሲጫወት ሲስቅ ደግሞ ጥንቆላ ተጀመረ። ኦርቶዶክስ ሃይማኖት ጥንቆላን እያስፋፋኝ ነው። ኦርቶዶክስ በእኔ ልትመዘን በአንድ በግለሰብ ኦርቶዶክስ መሳደብ ከፈለግ ተሳደብ፣ ኦርቶዶክስ ማንቋሸሽ ከፈለግ አንቋሸሽ። በተረፈ ግን በቤታ እያላከት ኦርቶዶክስን አትናገር። ዛሬም ይደገማል፣ ዛሬም እደግመዋለሁ። እንደውም ዛሬ እንቅልፌን ሳልተኛ አይኔ ራሱ አነሰች። በኢየሱስ ክርስቶስ ስም እንቅልፌን አልተኛውኝም። ነገር ስበላም ስራም ስላደርኩኝ ስለዛ ኦርቶዶክስ ሃይማኖት መሳደብ ከፈለግ ተሳደብ፣ እንደለመደብህ ድሮም እንደምትሳደብ። በእኔ ግን እያስመሰልክ አትሳደብ። ምክንያቱም 7000 ሰው እንዴት አያት ነው ያየኛል። ለምን አያየኝ? 7000 ሰው ቢያየኝ ምን አቃጠል? ለዛውም 7800 ነው 7500 ሰው ይሄ ምን አስከፋክ? ምን አስቀናክ? ምን አቃጠለክ? እኔ 100,000 ሰው ቢያይክ ምን አቃጠለኝ? እኔን አትንቀኝ፣ እኔ ላይ አትድረስ እንጂ። ስለ ቤት ጣጣ ባወራባቸው የማህበረሰብ ይተዋል። ስለ ቤት ጣጣ በቃ ቁጭ ብዬ እንደዚህ ሆኖ ስለ ኑሮ፣ ስለ ችግር፣ ስለ ቸነፈር፣ ስለ አተት ባወራ ሰው ይሰለችዋል። ጨዋታ ነው የሚፈልገው ይሄ ህዝብ። ተደናቁራል፣ አደንዝዛችሁታል። ይጫወት፣ መጥቶ ይዝናና፣ አለቅ። ቦታዬን ያሸብኝ ሌላ ነገር ነው፣ ሃይማኖት ሌላ ነገር ነው። ይደገማል፣ እደግመዋለሁ። ምን አገባህ? እኔ ብጠነቁል ሊጠነቆልለት የመጣ ሰው ተመችቶት ነው። እጃቸውን አስገድጄ አይደለም የመጣው። ከዚህ በላይ ራሱ ማለት ነው በደንብ ራሱ የጥንቆላ ቤት አዘጋጅና እጣንና ከዳሚዎች ሰብስቤ ያደርጋል። ምን አስጨነቃችሁ?
ሰው ሲጫወት ቅናት፣ ሰው ዝም ሲል ቅናት፣ ሰው ሲያወራ እንዴ ስድብ ሳቆም መከራ፣ ፖለቲካ ሳቆም መከራ፣ ስድብ ሁሉም ተቃጥላችሁ ጽላቻችሁ ከኔ ባህሪ ጋር ሳይሆን እኔ ማየት ነው የሚያቃጥላችሁ። አሁን የተረዳሁት ነገር ያ ነው። በፊት ኦኬ ተሳዳቢ ስለነበርኩ በፊት ኦኬ ፖለቲካ ውስጥ ገብቼ ዘር ስለምሳደብ አሁንም ድረስ የምትሰድቡኝ ሰዎች ምቀኝነት፣ ቅናት፣ እኔን ለማጥፋት እኔን ስታዩ የሚያንዘረዝራችሁ ሰዎች ነው። ሌላ ምንም አይደለም። አለቀ። ዋ አንዴ ምጽፍልን ተመልከተኝ። እሺ አንዴ ስሙ ፊንገርዬ ወክ እያደረገች ከውሻዋ ጋር ልከውልኛል ምናምን ብለሽ ስትናገሪ ነበር አሉ። እኔ ማለት ነው ከነ መኪናሽ ታርጋ ከነ መኪናሽ ከነ ቤትሽ ከነ ኑሮሽ እኔ መጥቼ እንዳለግርሽ እንዴት ሁሉ እንደገባሽ እንዳለግርሽ ያንን ደግሞ እንደማላደርግ አሳይሻለሁ። አታደርጊም ካልሽ ጭራሽ ውሻዋን ዋክ ስታረግ እኔ ሲጀመርም ራሱ ኤሪን ራሱ ዋክ ራሱ አላረጉም። እዚህ ሰፈር አሸኝቼ ነው እንትምለው ዋክም የሚያስደርገው ዴቪድ ነው። ግን ቢኖርሽ ራሱ ምን ልታመጪ? እኔ ቤታ አታቂኝም፣ እማምላክን አታቂኝም። አንቺ እኔ የምኖርበት ግቢ ያችኛዋ ምንድን ያለችው አሳያችኋለሁ። እኔ የምኖርበትን ግቢ በእንደዚህ ዘው ብለሽ የምትገቢበት አይደለም። በኋላ እንትን ላይ ቲክቶክ ላይ ስገባ አሳያችኋለሁ። ዘው ብለሽ እንደፈለግሽ የምትገቢበት አይደለም። እሷ ያችኛዋ እንደዛ ነው። እኔ ካርዳ ሳይቻላል ፓስወርዴን አስገባብቼ ነው ዝም ብለሽ የምትገቢበት አይደለም። አሳይሻለሁ። እንኳን አይደለም ዋካው ሸዋ ጋር ስታደርግ አለኝ ወይ አስፈራራሽ። ፈራው በቃ ለራስሽ ስጊ። ልጅሽን ጸጥ ብለሽ ብታሳድጊ ይሻልሻል። ልጅሽን ጸጥ ብለሽ ብታሳድጊ ይሻልሻል። ልጅሽን ዝም ብለሽ አሳድጊ። እኔ በጣም ሰይጣን ሰው ነኝ። በእንደዚህ አይነት ነገር ሰይጣን ሰው ነኝ። ራሴን ወዳለው ራሴን መሸነፍ፣ አንገት መድፋት በጣም በህይወቴ የምጠላው ሽንፈትን በጣም ነው የምጠላው። እግዚአብሔር መሸነፍ የሚባል ሽንፈት ጠንካራ ሰው ነኝ። እንዴት አድርጌ ደግሞ እንደሚሄድ አሳይሻለሁ። ጭራሽ ዛሬ ያለችው ምንም ዋክ ውሻዋን ስታረግ ቪዲዮ አለኝ። የአንቺ ቪዲዮ ኬኳ ትሙት ቪዲዮ አለኝ ልቀቂው ተባልሽ። በኬኳ እኮ ምለሽ እኮ ያለቀቅሽ ሴትዮ የኔን ዋክ ቪዲዮ በይ እንግዲህ የፈረደበት አንድ ወይ ሜክሲካን አንድ ጥቁር ምን ሲያገኝ ውሻ ሲሄድ እያነሳች ደግሞ እኔ ማናትች ደግሞ ኦርደር ማለት ነው የምታስቀኝ ውሻ በውሻ ስትሰድበኝ በሳቅ ነው ሞቶ። አንቺ ነጭ ውሻ አለሻል እንዴ? መፖሰት አለብኝ እንዴ? ውሻሽን እያሳየሽኝ እኮ ስክሪንሻት አለ ላይቭ ላይ ውሻ የሚያረጋት ውሻ የሚሳሳምላት ውሻ እያሳደግሽ ውሻ ትሳደቢያለሽ። ማርያምን በጣም እኮ ነው የሚገርመኝ። ውሻ እያሳደገች ውሻ ትሳደባለች። እንዴት ነው ጋይስ? ቆይ አይምታታም። አሁን ኦርደሯ ነጭ ትንሽ ውሻ አለቻት፣ ግን ፔጇ ላይ ስቶሪዋ ላይ እየሄደች ውሻ የሚያደርግሽ ውሻ እንዲሚልሽ አንቺ የተደረግሽውን ለአንቺ ወይ ውሻዋ ከስር እንትን ትልልሽውን አላቅም ትቀማመስልሽውን አላቅም የምታደርግልሽን ተግባር ነው ስቶሪሽ ላይ ጻፍሽው። አንቺም ውሻ አለሽ እኔም ውሻ አለኝ። አይጋጭም። ሲቀጥል ደግሞ እኔ አንቺ ማለት ነው ፊንገሯ እኔ ከውሻ ጋር ዋክ ያለውን ካልፖሰትሽው እየቀጠቀጥኩሽ እንድትፖስች ያደርግሻለሁ። እየቀጠቀጥኩሽ እየወቀጥኩሽ መማሪያነት የሌላ ሰው ናት። እየወቀጥኩሽ እየቀጠቀጥ እኔ እና አንቺ አንላቀቅም ነው የምልሽ። ያቺኛዋ ብላ ስቶሪዋ ላይ ሆዷ ውስጥ የ50 ዓመት አሮጊት አለች። ስቶሪዋ ላይ በአሽሙር ምናምን ነገር እሷ ትንሽ ላጥላጥ። አንቺ ግን አልፈታሽም ፊንገሯ። እኔና አንቺ ሰው ጠፍቶኛል፣ ምሸቅልበት ጠፍቶኛል፣ ሰው ጠፍቶኛል ብለሽ ነው የምሰድበው። ሀና ቡና ያልሻት አይደል? የምሰድበው ሰው ጠፍቶኛል የምሰድበው። እኔ ደግሞ አሳይሻለሁ። ዛሬ እንዲስታረጊ ነበር፣ ነገ እንዲስታረጊ ነበር። እኔ አድራሻሽን ልክልሻለሁ ስትፈልጊ አሳይሻለሁ ደግሞ በጣም እኔ ግን የምታስቁኝ ኮመንት ላይ ማለት ነው አውቃችሁ ነው አይደለ? ቤታዬ ስናገር ስለምትወዱ ነው። በጣም ፈርተሻታል። የፈራ ሰው እኮ አይናገርም። እኔ የምለው ወገን የፈራ ሰው ያወራል እንዴ? ፈሪ እኮ አያወራም። ፈሪ እኮ አይናገርም። ፈሪ እኮ አንገቱን ደፍቶ ነው የሚሄደው። ፈሪ እኮ ያስቀይሳል።
እኔ እሱን ነው የማውቀው። ፈሪ ብሆን ምፈራ ቢሆን ሌላ ወሬ ያወራለሁ። ስለ ሊቢያ ያወራለሁ። እንደውም ዛሬ ስለ ሊቢያ ላወራ ነበር፣ ግን ስለ ሊቢያ ያወራለሁ። ስለ ነሮሚ፣ ስለ ቲክቶክ ዱባዮች እንዲህ ብለው እያልኩኝ አስቀይሳለሁ። ፈሪ ብሆን ፈሪ ስላልሆንኩ እኮ ነው በየቀኑ እየመጣው ምጋፈጥክ እንዴ። ፈሪ ሰው እኮ ለህይወቱ ይሰጋና ጸጥ ብሎ ፈርቶ እኮ አንገቱን ደፍቶ ጸጥ ይላል። ፍራቻ በእናንተ ሀገር እንዲህ ነው እንዴ? አላቅም ነበር እኔ በሀገሬ ፍራቻ አፉን የማይከፍት ሰው ነው፣ የማይናገር ሰው ነው፣ አንገቱን ደፍቶ የሚሄድ ሰው ነው እማቀው። ፈሪ ደፋር ስለሆንኩ እኮ ነው ብቻዬን እዚህ ቁጭ ብዬ በቲክቶክ ቁጭ ብዬ ምለበልብክ በድፍረት ፖስቺ ምለው ቤታ ስለሆንኩ ነው። እኔ እንደሌላ ሰው ወይኔ ከውሻ ጋር ዋክ ስታረግ ይዣታለሁ ሰፈራለች፣ ከዚህ በኋላ ከውሻ ጋር ዋክ አላረግም በቃ ምናምን። ማኔ ደረቴን ነፍቼ ነው ማሳይሽ፣ ደረቴን ነፍቼ ካለሽ ደግሞ ለዚህ ማህበረሰብ እየለቀቅሽ አሳይ። እኔ ነገ አድራሻሽን አምጣለሁ ስለ እየለቀቁ በድፍረት አሳይሻለሁ ስፈልግ። ማንም ፈርቼ ለሌሎቻችሁ ነው የምነግራችሁ። ለኔ ተውት፣ ለሌሎቻችሁ አንድ ነፍስ ነው ያላችሁ። በህይወታችሁ ስትኖሩ አንድ ነፍስ ነው ያላችሁ። ነፍሳችሁ የሚያስደስታችሁን ነገር አድርጉ። በህይወታችሁ ዘመን የሰው ልጅ ይኖራል፣ የሰው ልጅ ይሞታል። አለቀ። ያድጋል። ይሄ እኮ እንትን ነው። የሰው ልጅ ትረገዛላችሁ፣ ትወለዳላችሁ፣ ታድጋላችሁ፣ ትሞታላችሁ። ይሄ የሰው ልጅ ነው። አንድ ነፍስ ነው ያላችሁ። በዛች ነፍስ ደግሞ ማለት የምትፈልጉትን አድርጋችሁ በድፍረት ተደራድራችሁባት የልባችሁን አድርጉ። ፈርታችሁ እንዳትሞቱ፣ ፈርታችሁ እንዳትሳቀቁባት። እማምላክን ነው የምላችሁ። እኔ አልኳችሁ የምወደውን አባቴን እኔ እንደ አባቴ የምወደው የለም አይደል? የምወደው አባቴን ቤታ ይህንን ስላላደረግሽ አባትሽን እንዲናረግ አድርጉት ነው የምለው። በቃ ይሁን እንትን አለብኝ እኔ ማምላከን እሞድ እንግዲህ ለአይኔ የምሳሳለትን አባቴን ይህንን ስላላደረግሽ ቤታ አባትሽ ላይ ነው የምንሄድ ሂዱበት እምል ሰው ነኝ። አባቴ በጀግንነት ቀዝናችሁ እናንተ ፈርታችሁ እኔ ልጁን ስላቃታችሁ ብዬ የማስብ ሰው ነኝ። እኔ እንደዚህ ልቤ ፍስስስስስ ያለ እልህ ነው እንደውም የሚይዘኝ። ማርያምን ልተው ምለውን እንዳልተው ነው የምታደርጉኝ። በእናንተ ልክ ሴራ እንድጎነጉን አሁን አንቺ እንዲመጣሽ ቤታ ውሻሽ ጋር ዋክ አርገሻል ምናምን ስትይ በአንቺ ቤት ፈርቼ ምሳቅ አይደለም። አሃ ለካ እንዲህ ያደረጉን እኔም አንድ ስቴፕ ልጨምራ፣ ሰው ልደውላ፣ ሰው ላናግራ፣ እንዲህ ደረጃ እንድደርስ ነው የምታደርጊኝ እንጂ እኔን አንበጭበጫሽ የምታስቀምጭኝ አይደለሽ። ጭራሽ ደግሞ ዋክስ ለልጅ ስጊ ባለፈው ስታለቅሽ አልነበረ? ግዴታ እኔ ኦሮሞ ሆኜ አንቺን ማስፈራራት አለብኝ? ግዴታ እኔ ባለጊዜ መሆን አለብኝ እንዴ? አንቺን ምንድነው አስቆነጥጥሻለሁ ለማለት ባለጊዜ መሆን አለብኝ? ባለፈው ዳልቻና ምናምን ዋጋሽን ሊሰጡሽ ስትሉ ያለን እንዴ ከአይንሽ ንፍጥ እስኪወጣ ድረስ ትነፋረቅ የነበረ ልጄን ላሳድግበት መኖር እፈልጋለሁ ልጄን ላሳድግበት እያልሽ ንፍርቅ ብለሽ እንደዛ ስታለቅሽ የነበረው እስኪ ንገሩኝ። ማምላክን ጋይስ እንደዛ አይኗ ደም ለብሶ አታስገባኝ፣ ጆከር አታስገባኝ እዚህ ነገር ውስጥ እኔ የለሁበትም ልጄን ላሳድግበት። ምክንያቱም ባለጊዜ ስለሆነ ባለጊዜዎችን እየመረጥሽ ነው የምትፈሪው ማለት ነው። እናቴ ነሳይ እና እሷ በዚህ ሁኔታ ይሄን አድርገሻል ይሄን አውቃለሁ የምትል ከሆነ የቤቷን የመኪና እንዴት አድርጌ ስቶሪ ላይ እንደምለቀው አሳያታለሁ። ይኸው ፉቅ አለ ምድር ለሰማይ። እንዳው ምን እንትን ላደርግልሽ በጓደኞች እንዲልኩልሽ አስደርግሻለሁ። እንዲህ ደረጃ ምድርሽ ከሆነ ወንድ ከሆንሽ ኦኬ ጋይስ ወንድ ከሆንሽ ድፈሪ፣ ተጣይ፣ ተሳደቢ። የሰው ልጅ ግን አቅም ሲያንስሽ ደጋፊ ስታጪ፣ ወዳይ ስታጪ፣ ባለጌ ስትሆኚ ሰውን ቤተሰብ ደረጃ መሄድ እኔ እኮ ቤተሰቦቻችን ምን ያርጓችሁ ነው እኮ ምን ያርጓችሁ። እኔ እዚህ ያለው እኔ አፌን እየከፈትኩ እኔ ላይ አድርጊው። ከውሻ ጋር ቪዲዮ ስትሄድ አየቻልሻለ። ለዛ ሰው ገንዘብ ክፈይና ወያ ሰው ዶላር አለው አይደለ? አሰጭና አስቆንጥጭኝ፣ ያንን አስደርጊ፣ አስቆንጥጭኝ። ማንን የማን ስም ተጠራው? አስቆንጥጭኝ እስኪ። ቀላል እኮ ነው። ቤተሰቦች ላይ የምትሄዱ ግን ፍራቻ ነው። አቅም ስላነሰሽ በሶሻል ሚዲያ ጠብ አድርጌ ስለተመታሽ ነው።
ቤተሰብ ደረጃ የምትሄድ እኔ አንቺ ቤተሰብ አንድ ጠርቼም አላቅ ቤተሰቦችሽ ላይ ሄዳለሁ እንዲያረግሻል ብዬም አላቅ ከራሳችሁ ነው ያወጣችሁት እግዚአብሔር ግን ካፋችሁ አጋለጣችሁ ካፋችሁ አወጣችሁ ክፉ ሰው ይሄ ነው እንቅልፍ አትተኙም ሰላም የላችሁም ሁሉ ጊዜ ክፋትን ነው በምን አድርጌ ላጥቃት በምን አድርጌ እንዲል አድርጋት እኔ እንደዛ አላስብ እኔ ሙልጭ አድርጌ ሰድቤሽ ነገ በምን ልስደባት እንጂ ሰውን በምን ላስቀንድብ አይደለም እሺ ቀንሽ ልስማ እንዴ መልእክት ነው ጋይስ ሚውት ማድረግ አለ ግን you never know ሆ አንዴ ቆይ ዲቦራ እያየችኝ አይ ዲቦራ ታስገኝ ወሬው ኬት እንዴት ነው የምታወሪ ካይን ንፍጥ እንዴት ነው የሚመጣው ትለኛለች እንዴ ማርያ አንዳንዴ ድብን ብላችሁ ስታለቅሱ ካይናችሁ ሁሉ ንፍጣረን ላብም ይወጣችኋል እና ፍራቻ ሲያቀታችሁ ይሄን አያችሁ ምን ያህል እግዚአብሔር ምስክሬ ነው ምን ያህል ጨጓራቸው እንደተቃጠለ መሆኑ የምታውቁት አቅም ሲያንሳቸው አየናት እንዴ አሁንማ በህልመ ሌሊት ሁሉ መጣለሁ ልክ እንደ ወንዶች በህልመ ሌሊት ሁሉ ምጨርሽ ነው የሚመስለኝ ወንዶች አሉ እኔ አላቅም እንግዲህ ትምህርት ላይ ምንም ላይ ያለው ወንዶች አሉ ሲተኙ ሴትም ባይኖሩ በህልመ ሌሊት እንትን ይላሉ አሉ መጨረሻሽ እንደዛ እንዳትሆኝ መጨረሻሽ አልጋ ላይ በዚህ እድሜሽ ምናምንሽን እየተጸዳዳሽ እንዳትሄጂ እንዴ ኖ ኖ ኖ ኖ ኖ አሁን የተጻፈልኝና የተነገረኝ ብለው ቤታን አየዋት ነው አሽሙር እኮ ነው እነሱ የሚያወሩት እናንተ አይገባችሁም አይ ወዳጆቼ እናንተ አይገባችሁም እናንተ ደግሞ እንዳይከፈተው እናንተ እኮ አፋችሁን አሰፍ ነው የምትሉት አሽሙር እኮ አይገባችሁም እንጂ አሁን ለምሳሌ እንዴት እንትናን ታጋፍጣታለች ኦርደሯ እንዴት ታጋፍጣታለች አሁን ኦርደሯ ስቶሪዋን አይታችኋታል ስትለቅ ውሻ የሚያረጋት ከውሻ ጋር ሰርግ የሚያደርጉ ምናምን ትፖስታለች እኔን ለመሳደብ ነው ግን ራሷን እየሰደበኝ ነው ውሻ እያሳደገኝ ነው እኔ እኮ ግራ የሚገባኝ ውሻ እኔ ብቻ ውሻ አሳዳጊ ሆኜ ቢሆን ውሻ የሚያረጋትን ቢሉ ውሻ የምትጋባ ቢሉ ኦኬ ያስኬዳቸዋል ነጭ ውሻ ታሳድጋለች የኔ ደግሞ በጥቁሩ ነው ማሳድገው እሷ በነጯ ነው የምታሳድገው እኔ በጥቁሩ እሷ በነጯ ምን ልዩነት አለን ከለር ነው ውሻ ነው ከለር ነው የተለየው ያንቺ ጥንጥዬ ስለሆነ ነው ውሻ ጥንጥዬም ሆነ ትልቅዬም እኮ እንትን ይላል አንቺ እንደፖስተትሽው የሚያደርግልሽ ይሆናል የለመድሽውን ነው ውሻ እያሳደገች እኔም በውሻ እንትን ለማለት ትፈልጋለች ቆይ አንዴ እኮ እኔ እናንተ እዚህ መጣችሁ አንቺን አይደለም ያለችው ኦርደርን ያለችው ውሻ ይዛ ስትሄድ አትላትም እሷን ለምን እንደማትላት እንገራችሁ በውሻ ያለች ስቶሪ ላይ ስለምትሳደብ እሷን ላለማስፎገር ብላ በውሻ እንትን አትልም ካለችም ደግሞ በአሽሙር ለመናገር ነው እኔ ደግሞ አሽሙር አልናገርም ፊት ለፊትሽ ነው ማጋፍጥሽ አሁን አንቺ ውሻ ይዛ ስትሄድ አየሁ ብለሽ በአሽሙር ነው የምትይው እኔ ደግሞ በፊት ለፊትሽ የቤትሽን አድራሻ እልክልሻለሁ ልሻለሁ በድፍረት ማንንም አልፈራም ነገ የሆነ አሁን አንዳንዶቻችሁ የምትወዱኝ ሰዎች አላችሁ ነገ የሆነ ነገር ቢደርስባት በአንቺ ነው ትዱኛላችሁ ጋይስ አለው እንትን ይጠፋ መሰለኝ ያጠፋው ነገ የሆነ ነገር ቢደርስባት ጎረቤት ታባል ምን አገባኝ እኔ ላረኩት እኔ ነኝ እንትን ብለው ዋ በጼንት ነው እንደምታው እኔን እኮ ነው ያለችው እኮ አንቺን አይደለም ይላል ላይክ አድርጉልኝ ማሮቼ እኔን ያለችው ሌላ ማንንም አይደለም ያለችው እኔን ነው የምትናገረው በቃ ከዚህ በኋላ እኔ እግዚአብሔር ምስክሬ ነው 1 አመት ለፊንገር ሰጥቻታለሁ 1 አመት ሙሉ በሆነው በሰበቡ በአስባቡ ባሽሙር ታወራለች በሰበቡ ኮሜንት አሁን የሆነ ቪዲዮ አይቼ በቃ ብቻዬን ደከምኩት ልጅቷ አበሬ ስጋ እየቆረጠ ይኮን እንግዲህ ያሳያችሁ መድኃኒዓለም ያሳያችሁ ስጋ እየቆረጠ ተፖስቶ ብድግ አለችና ማለት ነው ፍጥነት እንዳይመስላችሁ ረጅም ኮሜንት አነበበች ሳታይ እኮ ነው ረጅም እንደዚህ እየቆረጠ እንዲያለችና አሁን ለምሳሌ አሁን እንደዚህ እየቆረጥኩ ነው ልበላችሁ በጣም የጨዋ ልጅ ናት መልካም በምን አይታው ነው እንግዲህ ግብቶች አላባባል አሁን እንኳን አንድ ሰው አይታችሁ ማስቲካነሽ ነይ ማሪ በዚህ ዘመን የሰው ውሻ ይበልጣል ብሎ አንብቤ ነው ከዛ አው ትክክል ነሽ እኮ የሰው ውሻ ይበልጣል በዚህ ዘመን ምናምን ነው ብለው ስጋን እየቆረጠች
ከምኔ ብድግ ብላ ትክክል ነሽ እኮ ጨዋ ናት፣ መልካም ናት። በቃ ዝም ብላ ኮመንት ሁሉ ያልተነበበላትም ነው የምታነበው። እኔ ቅድም ሙዲ ያስኩት እኮ ለዛ ነው። ዲቦራ በጣም የተከበረ መልካም ምናምን ያልኩት እሷ እንደምትለው ይሄ ነው አሽሙር ማለት። ፊንገር ሾ ዌር አር ዩ ደስ ይላል። ጥሩ ጥያቄ። ስለነሱ እንዳላወራ ከፈለጋችሁ ከሰለቻችሁ ምን አንድ ውለታ ዋሉልኝ። እነሱ ጋር ትሄዱና ስቶሪ ላይ በአሽሙር መጻፍ አቆሙ፣ ስለሷ ማንሳት አቆሙ በሉልኝ። ከዛ እኔም በቀጣይ ቀን ባላችሁት በቀጣይ ቀን ስለኔ ማውራት ስለኔ መናገር ካቆሙ እኔም በቀጣይ ቀን ታዩኛለች። አንድ ነገር አልተነፍስም። ከዛ የእናንተ መሰላቸት ይቆማል። ስለኔ ባወሩ ቀን አሽሙር በተናገሩ ቀን እረግጣለሁ፣ አላቆምም። እናንተ ከፈለጋችሁ ሰው እየሰደባችሁ ሰው እየረገጣችሁ እሺ እያላችሁ ወጥ እያረጋችሁ አሳልፉ። ይሄ ሶሻል ሚዲያ ማንም ከማንም አይበልጥም፣ ማንም ከማንም አያንስም። ሲሳደቡ እሳደባለሁ፣ ሲሰድቡኝ እሰድባቸዋለሁ፣ ሰው ሲወደኝ እወዳቸዋለሁ። በሰጣችሁ ልክ አስተናግዳለሁ። ሶሻል ሚዲያ ነው፣ ምንም ልረዳችሁ አልችልም። እኔ እየተሰደብኩ እየተሸቀለብኝ ግን እየተረገጥኩኝ ጸጥ አልልም። በቃ አልልም። ማስመሰል አልፈልግም። አንጀት እያረረ ጸጥ አልልም። ለምን ብዬ ያለ ስሜ ስም ሲሰጡኝ ያላደረኩትን ነገር ሲያደርጉ ለምንድነው ዝም ምለው? እናንተ ልትሆኑ ትችላላችሁ። እየተሰደባችሁ እየተረገጣችሁ ዋጥ አርጋችሁ እያላችሁ ልትሄዱ ትችላላችሁ። አላደርግም። ስልችት ካላችሁ ስልችት ብላችሁ ቲክቶክ ወጣችሁ ራሳችሁን ለምን ቡጭጭቅ አታረጉም? አልተውም። ንክስ ነው ማረገው። አሁን ታያችሁ እንደማልተው እንዲህ ነው ማደርገው። ካልተውኝ አልተውም። ከተውኝ እተዋለሁ። እኔ ድርቅ ብዬ ምንጭቅ ምል ሰው አይደለሁም። እስኪ ስለኔ ያው 2-3 ቀን እኔ ላውራና ልቀጣበት። ካወሩ አውራለሁ፣ ከሰደቡኝ ሰድባለሁ፣ አሽሙር ካወሩ ረግጣለሁ። አላቆምም አልኳችሁ። አሁን ገባችሁ? በደንብ ይሰልቻችሁ። ደግሞ ሰለች የምትሉ 1-2 ሰዎች ናችሁ። ልሂድበት ወይስ ይቁም ብዬ ኮመንት ብጽፍ ሂጅበት ነው የሚበዛው። ጊንጥ ታውቂያለሽ? አውቃለሁ። ኦርደርና ፊንገር ናቸው የሚናደፉት። ሰው ሳይነካቸው የደረሱብኝ እነሱ ስለሆኑ ኧረ ሂጅበት ነው የሚለው ሰው። ምክንያቱም እውነተኛ ሰው እያየ ነዋ። እየተነካው ነው ያለሁት። አንድ ሰው መጥቶ አሁን እሷ ዛሬ ምን ብላ ተናገረች? ከውሻ ጋር ውሻ ይዛ ስትሄድ ቪዲዮ ደርሶኛል ስትል እኔ ጸጥ ብዬ ሰው እንዳይሰለቸው ብዬ ጸጥ ብዬ ሰው ይሰለቸዋል እኮ ይደብረዋል፣ ሊሰድበኝ ይችላል፣ ሊጠላኝ ይችላል። ጸጥለን አልልልህም፣ አድራሻሽን እኔ እምለቅልሻለሁ እላለሁ። በቃ ይሄን እኩል በኩል ስትሆን ትከባበራለህ። እኩል ስትሆን አንድ እርምጃ ለሰው ስታሳየው ማክበር ይጀምራል። እንደፈለገች አሁን ጸጥ አሁን እንትናን ዝም ብላ ነው የምትሰድባት፣ ምንም ሳታረጋት። ሰላም ተስፋዬ ነው ጸጥ ብላ ነው የምትሰድባት። ምንም ነገር አልደረሰችባት፣ ምንም አላረገችባት። ሰው አንዴ ይተቻል፣ ሁለቴ ትተቻላችሁ። ገብታችኋል አይደለ? ከሷ ሰላም ተስፋዬ ፈለገ በብሔር በፖለቲካ ባንገናኝ እንኳን ለኢትዮጵያ ሕዝብ ጥሩ ነገር የሰራ ቢባል ሰላም ተስፋዬ ናት። ምክንያቱም ቢያንስ እንኳን ያላትን ታለንት ተጠቅማ ሕዝብን አዝናንታ ጥሩ ነገር ፊልም ሰርታ ነው። እኮ አልዋልታ አውርታ ወሬ ከዛና ከዚህ ወሬ አለቃልቃ ነው እዚህ የደረሰችው። ስለዚህ በእውነተኛው ግን አንድ ቀን ሰው ይተቻል፣ 2 ቀን በለበሰይ ቁጥር፣ በበላይ ቁጥር፣ በፈሳች ቁጥር፣ በተነሳች ቁጥር፣ በተሰቀለች ቁጥር አጀንዳ እያደረገች ሸቀለችባት። ዝም አለቻት። እንደሷ እኔ ዝም አልልም፣ ጸጥ አልልም። ልላችሁ የፈለኩትን እኔ ሰላምን ከኔ ጋር ምናምን ማረጌ ማወዳደሪ ወይ ምናምን እንደዛ መድረሽ ሳይሆን እነሱ ዝም እንደሚሏት መጠን ዝም የማይላትም ሰው እንዳለ ማወቅ አለባት። እነ ሰላም ኦኬ አርቲስትም ስለሆኑ ክብራቸውም ስላልሆነ ምናምን በቃ ዝም እየቻሉም እየተናደዱም እየዋጡም ጸጥ ይላሉ። እሷንም መሰሎቿ አሁን መቼለት ምን ትላለች? ባልሽን ደብቂ፣ ድብቅ አርጊ እንዳይወስዱብሽ። አንደኛዋ እኮ እሷ ናት እኮ። አንደኛ ሰላም ስትፋታ ሌሎቹ ሲፋቱ ቀድማ ሮጣ መታ የምትናገረው እኮ ለኛ እሷ ናት እኮ። ማንም እኮ ባልሽን ደብቂ ሰው እንዳይነካብሽ፣ አንቺ እንዳታየው እንጂ ባሎቿን። አሁን ባለፈውም ታለች እንትናዬ ስሟን ጠርታኝ የሆነች አርቲስት ባልሽን አውቀዋለሁ እኔ ግን አልፖስትብሽም። ካወቅሹ ምን ሳስ ባልሽ አልፖስትም አውቀዋለሁ ስላወቅሹ ምንድን ነው ታያችሁ? በዚህ ደረጃ ነው የምትሄደው። ባልሽን አውቀዋለሁ በውስጥሽ ለምን በቃ ባሏን አውቀዋለሁ አለቀ። መፍታት ባልሽን አውቀዋለሁ እንደማውቀው ደግሞ አንቺ ታውቂያለሽ። ማስፈራሪያ ማለት ነው። የሆነ ነገር ብትይ ፖስተዋለሁ አይነት እኮ ነው በቃ። አልፖስተውም። እሺ እሷ ትፖስተዋለሽ አላለች፣ ባሌን ታውቂዋለሽ አላለች። ሰው መጥቶ ባሌን አላውቀውም ብሎ ቢሏችሁ ነው ባልሽን አውቀዋለሁ እኔ ግን አልፖስተው ብላችሁ የምትዝቱበት።
እንዴ? ስለዛ እነ ሰላም እነ ምናምን አርቲስቶች ጸጥ እንዳሉሽ እኔ ቤታ ዝም አልልሽም። ለተናጋሪም ተናጋሪ አለለት፣ ለኃይለኛም ኃይለኛ አለለት፣ ለወቃጭም ወቃጭ አለለት። እኔ አይሰለቸኝም። 8 ሰዓት ሙሉ ውሃ ሳልጠጣ በደረቁ አወራሻለሁ ቁጭ ብዬ። እሄድብሻል ተቆጣጥሬ ሳይደክመኝ። አንዴ ምጽፍልን አንዴ እንትን በል ደግሞ ታይኛለሽ። ቆይ ጠብቂኝ። አንዴ ፍቅሬ ቤታ ወይ ላይክ አድርጉ። ለወጣም እንትን በጣም እዚህ እናንተ የሆነ እቃ ኦርደር አድርጌ እቃው የማይመጣው ምን ሆኖ ነው? አይ ደግሞ መድኃኒዓለም ትናንትና አሁን እንዲሰደቡ በነገር ነው የምታስቡት። ማምላክን የሆነ እቃ ኦርደር እስካሁን ድረስ ከትናንትናም ጀምሮ አልመጣም፣ ዛሬም አልመጣም። አሁን ወደ ሌላ ነው ደግሞ በቀኛው ኦርደር ማለት ልናቆም ነው ማለት ነው። አንቺ አጋሰስ ወይ ቤት ተሳስተሃል። በኢየሱስ ክርስቶስም ቤት ተሳስተሃል። በኢየሱስም ቤት ተሳስተሃል። ቤት ተሳስተሃል። ዛሬ የፀጉር ስታይል እንደሷ ነው እንዲያረኩትኝ። እንደሷ አይነት ልብስ ነው እንዴ ዛሬ የለበስኩት? ቤት ተሳስተሃል። እኔ ጌታ ፊንገር ጋ አጋሰስ ፊንገር ጋ ቤት ተሳስተሃል እንዴ? እኔ ጌታ ተሳስተሃል። መዝናኛ መሳቂያ ወሬ ከዛ ወደዚህ አቀናብሮ ማምጫ ቤት ነው ይሄ። ተሳስተሃል። አጋሰስ መጎርጎር መፈንግ ምናምን ቤት ተሳስተሃል። በኢየሱስ ደነገጥኩ እኮ አንቺ አጋሰስ ሲል እንዴ! አጋሰስ ማለት ትርጉሙ ዝም ብሎ የመቀመጫው እስኪደፈን ድረስ ዝም ብሎ የሚጠቀጥቅ ሰው ነው አጋሰስ ማለት። ተረጋጋኝ ነው ወንድም። አንዲቷ ባለፈው መጣ ኦርደር ፈልጋለሁ አለች። ላይክ አርጉ ማሮቼ። በቃኝ። በሊቢያ የመጨረሻ ልበል። በሊቢያ ያሉ ሰዎችን አሁን ጋይስ እግዚአብሔርን እኔ ግራ ገባኝ። አሁን በዛ በኩል የድሬዳዋ ልጆች በድሬዳዋ እንትን በይሉኛል። በዚህ እኔ አንድ ሁለት ሶስት ሰው ጋር ልረዳ እችላለሁ። ምን አስዋሸኝ? ከዛ በተረፈ ግን በጣም ብዙ ስለሆኑ ገስት ላይ ገብቼ ያየሁት ገስት ላይ ላስተባብር እችላለሁ። ከዛ በተረፈ ግን ቤቴን አልከፍትም። ብዙ እኔ ትምህርት ተምሬያለሁ። የሆነ ነገር በማድረጌ ከዘርጋ ከምንጋ እያገናኙ ስለሆነ የጂጂ መጫወቻ ኦይ ፊንገር እየነሽ ጂጂ እኔ ላይ እየተጫወተኝ እንዴት አርጋብኝ ተጫወተችብኝ? እንዴት አረገችኝ? እሺ እስኪ ንገሪኝ። ምን አረገችኝ? ጂጂ እኔ መጫወቻ እኔ ባይዘው ማለት ነው ካንቺ በላይ ጂጂን እንደኔ ረገጣት የለም። ጂጂ እንደውም እኔ ሁለቴ ነው መልሳል የምታውቀው ማለት ነው። እንደዛ ሰድቢያት እንዳላንቋሸሽኳ እንዳልሰርክ አንቺ እኮ ቁጭ ብለሽ ስለ አርቲስት ስታሚ እኔ አሁን አማራን ሻምፓኝ ስለከፈተኝ ነው ጂጂ ምጠላት እያልሽ ከዳርቻ ጋር ደግሞ ውሽቅ እያልሽ እንትን እንደምትዩ አይደለም። አንቺ ስለ አርቲስት ስታሚ እኔ ጂጂን አማራን ነካሽ ብዬ የት ድረስ ርቀት እንደሄድኩኝ እኔ ነኝ የማውቀው። ገብቷችኋል አይደለ? እና አይኖ ሊያቃጥላችሁ ይችላል። የጂጂ አመለካከት የጂጂ ነው። ዩቲዩብ ጀምሪም ትበለኝ፣ ይህንንም አርጊ ትበለኝ፣ ምንም ትበለኝ፣ ቤታ በውስጥ ማት አውሪ ትበለኝ፣ የእሷ መብት ነው። የኔም መብት ደግሞ ጠንቅቄ አውቃለሁ። ምን ማድረግ እንዳለብኝ፣ ምን መንገድ እንዲሄድ እንዳለብኝ አውቃለሁ። ልክ ጂጂ ሶሻል ሚዲያ ጀምሪ እኔ እኮ በህዝብ ፍቅር ዩቲዩብ ጀምሪ ተብዬ የመጣው ልጅ ነኝ። እንዳንቺ ቸግሮኝ ኑሮ ልኑሩበት ዩቲዩብ ብዬ ከአመታት በፊት ቱርክ ላይ ተንገላትቼ መጥቼ የከፈትኩበት ዩቲዩብ አይደለም። ማንም ጂጂ አይደለችም ዩቲዩብ ክፈቺ አስተያየት ትሰጣለች። የጠላቴን ጠላት ወዳጄንም ትበል። ከአንቺ ጋርም ስለተጣላች እኔን ታድንቅ። እኔ ምን አገባኝ? እኔን ቁርጥ የገረመችኝ መቼ ዕለት ጂጂ አድንቃት ደስ ብሏት አየች። እኔ ሰው ጠፍቶኝ የሚያደንቀኝ ሰው ጠፍቶ የሚወደኝ ሰው ጠፍቶ የሚፖስተኝ ሰው ጠፍቶ ጂጂ ስታደንቀኝ ደስ ብሎኝ ምን አገባኝ? ሪፖስት አደርጋለሁ። ማንኛውም ሰው እናንተን ሲረግጥ ካየው ሪፖስት አደርጋለሁ። ለምን አላረግም? አረጋለሁ። የእናንተ ሪፖስት አያልን እንዴ? እኔ በተሰደብኩበት ቦታ ሁሉ ሪፖስት እያደረጋችሁ ስትልኩ አያልን? ስትፖስቱ አያልን? እኔም ሪፖስት አደርጋለሁ። እናንተ የሚረግጣችሁን ሁሉ ሪፖስት እያደረኩ ይሄ ነው አልኳችሁ። እናንተ ስታደርጉ እኔም አደርጋለሁ። ምንም ነገር እኔም ሳደርግ እናንተም አድርጉ። እንዲህ ተያይዘን እንሄዳለን እንጂ አሁን እኔ ጂጂ ስታደንቃት ደስ ብሏት ጉድ እኮ ነው። ስታደንቀኝማ ቢሆን እንደናንተ እየገባው ጂጂ ቤት ገዝት ላይ
እያሽቃበጥኩ ሄድበት ነበር። እናንተ እንደዛ አይደል የምታደርጉት? አንዴ ፓስተር ጋር ትገባላችሁ፣ አንዴ ማንጋ፣ አንዴ እንቁርቲ ጋር እየገባችሁ አይደል እንትን የምትሉት? እንደናንተ እኔም ብሆን ደስ ብሎኝ እገባለሁ። ደስ ብሎኝ ደስታ የተሰማኝ ብሆን ሂጅበት እያልኩ እኮ ማሽቃበጥ ይችላል። ማን ምን ያመጣል? እናንተ አብራችኋት ከጂጂ ጋር ስትሆኑ ሚስቴ ምን እያላችሁ ስትቃለዱ አብራችሁ ተቀምጣችሁ ስታወሩ የነበራችሁ እኔ ልትናገሩኝ አትችሉም። አስረግጬ ነው የምነግራችሁ። በተረፈ ለጥቃቅንና አነስተኛ መልስ አልመልስላችሁም አላችሁ። ጥቃቅንና አነስተኛ ከሶሻል ሚዲያ ልናስወግዳታል። አንተ ነህ እኮ እሷ ስትሰደብ እዚህ ገዝት ላይ ቁጭ ብለህ የምትወጣው ምናምን። እናስወግዳታለን። ሰው ማስወገድ አይቻልም። እግዚአብሔር ብቻ ነው ሰው የሚያስወግደው። አለቀ። እግዚአብሔር ብቻ ነው የሚጠላችሁ። ከዛ በተረፈ ግን እኔ ሁሉም ሰው እኔን የወደደኝን ማህበረሰብ እናንተን ይወደዳችሁ፣ እኔን ትቶ እናንተን ይወደዳችሁ። እኔን የፖስተ ማህበረሰብ እኔን ትቶ እናንተን ይፖስታችሁ። መልካሙን ሁሉ ለእናንተ ያደርግላችሁ። ይሄ የሚያሳብዳችሁ የሚያንገበግባችሁ ከሆነ እኔ ጋር የሚመጣው ቪው መድኃኔዓለም እናንተ ጋር ያድርገው። እኔን በቃ ምንም አንድ ሰው ያስቀረኝ። ከዛ እኔ ልውጣ ምናምን ልይ አውቃችሁ ነው አይደል? አያችሁ አሁን ፊንገር ሾን እንድሰድብላቸው አጋሰዝ ይላሉ ያላችሁ እነሱ ናቸው። እኔ ጋይስ የሚያሰድቡኝ። ዲቦራ ስራ ብታስተምርሽ አትማሪ ኖሮ። ወይኔ በጣም እናንተ የተማራችሁታላችሁ። እኔ ጨዋ ሰው ቢለኝ ደስ ይለኝ ነበር። አሁን ከፊንገር ከኦርደር ምናምን ጨዋነት መጥቶ ሲወራ ስቅጥጥ ነው የምለው። ስቅጥጥ ሸምቀቅ ምናምን የሁሉ ይሸማቀቃል። ለምን አውቃቸዋለሁ። እራሳቸው የሚመሰክሩ ሸምቀቅ ምናምን የሁሉ ይሸማቀቃል። እንዴ ኩምትር ነው የሚለው እንዴ። ራሷም እኮ በአፏ እኮ ተናገረች እኮ። ራሷን በአፏ የተናገረችውን አልሰማችሁ? ታቂኛለሽ፣ ከአንቺ በላይ እንደምሳደብ ታቂያለሽ። ራሳቸው በራሳቸው እያንቀለቀለ እያወጣ እየመሰከረ ነው። ምክንያቱም አውቃቸዋለሁ፣ እንተዋወቃለን። የሚናገሯትን ነገር አውቃለሁ። አባትሽ እንትን ፊትሽ ላይ ይጨርስ እንዲያርግ እያሉ የሚናገሩ በውስጥ አውቃቸዋለሁ፣ እንተዋወቃለን። እኔ ግን ሁሉ ነገር ፊት ለፊት ነው። ውስጥ የሚያውነኝ ውጭ የሚያውነኝ። አላሽቃብጥም፣ አላሽቋልጥም። ሰው እንዲወደኝ አልጋጋጥም። በቃ ጨዋ መስዬ ለእናንተ እኮ ቀላለሁ። ለዚህ ማህበረሰብ እንዴት እንደሚባል አሳያችሁ እና ይሄን ነግሬያችሁ ወደ ቲክቶክ ጥንቁልናችን እንገባለን። ቀላለሁ። ነፍጠኛ ቤታ ምን ማለት ነው አልገባኝ። እንደዚህ እኮ ማለት ይቻላል። እኔ መሳደብ አቅቶኝ አይደለም። ስድብ ቀላል። ስድብ ለመሳደብ መሀይም መሆን ብቻ ነው የሚበቃው። መሀይም መሆን ትችላላችሁ። ማን ማለቴ ብዙ ሰው ይሳደባል። ስድብን አላቅም ምናምን እያልኳቸው አይደለም። ስድብን አውቃለሁ። ሰው ሲሳደብም ጎረቤትም ሰፈርም ሰምቻለሁ። ግን እኔን ስለማይመጥነኝ እኔን ስለሚያረክሰኝ ስድብ አልሳደብም። መሳደብ ጥሩ አይደለም። ብዙ ቤተሰቦች አሉኝ፣ ብዙ ወዳጆች አሉኝ። እነሱ ሲያዩ እንዲያዝኑብኝ፣ ልባቸው እንዲሰበር አልፈልግ። ቀላል እኮ ነው። አልልልህም ነው ምልክ ረግጣለሁ። አልልልህም ለምን አባ ነው ምልል? ለማያከብረኝ ህዝብ ቢያከብራችሁ እኮ ጥሩ ነው። ተጋግጣችሁን ተፈላልጣችሁም እኮ አትከበሩም እኮ። አክብራችሁ ፖለቲካም ሳታወሩ ሃይማኖትም ሳታወሩ ሰውም ሳዘርፉ በራሳችሁ ሙድም ስትሄዱ እኮ አያንቀሳቅሷችሁም እኮ። እርግጥ ልክ አሁን እንትና ነው እስኪ ሀቢባል በሰበብ አስባቡ እኔ አሁን እንደ ሀቢባ ሰው ይመቸኛል። ለምን በሉ ሃይማኖቴን አትነካ፣ ብሔሬን አትነካ፣ እኔ የምሰራውን ነገር ቤታ እንዲናት አትል፣ ስሜን አታጠፋ። ምን አገባኝ? ትመቸኛል። እንደዚህ አይነት ሰው ይመቸኛል። እኔ ላይ የማይደርስ ሰው ራሷን ችላ ተፈምስ፣ ራሷን ችላ እንደፈለገይቱን። ግን እሷንስ ተወቅጧታላችሁ። ሁሉን እሷን እነመማርን ሃይማኖት አትሳደብ፣ የራሷን ባህል ታስተዋውቃለች ምናምን። በቃ ቁጭ ብላ ሙልጭ አርጋችሁ እነሱን ያላከበራችሁ እኔን አክብሩ። ለምንድን ነው የምለው? ባልጌም የልቤን አውርቼም እየተጠላም እየተሰደብኩ ብሄድ ይሻላል። ጋይስ እየተሰደብኩ ብሄድ ይሻላል። ጨዋ ሆኜ አንገቴን ደፍቼ ከምሰደብ እኩል ተመላለሼ ረግጫቸው አንጀቴ ራስ ብሎ እነሱ ሳይናደዱ ቀርተው መሰሏችሁ? መናገር ሳይፈልጉ ቀርተው መሰሏችሁ? አለች እኮ ማናት ሀቢባ። ውስጤ መናገር ይፈልጋል፣ ውስጤ ቆስሏል፣ ያናድዱኛል። ግን ያዥው ሀቢባ፣ ጠንካራ ነሽ፣ ያዝ። ለምን ሀቢባ እየትይዣለሽ? ውጥ ታርገሽ። ይሄ ማህበረሰብ ብታከብሪ ብትወጁ ብታሳዩ አያከብርሽም። ስትረግጩ እንደውም ትከበሪያለሽ። ምን አልከኝ? እኔ ጌታ የሊቢያማ ጋይስ እስኪ ተከፋፈሉ እኮ ሁሉም በጎጥ በቀበሌ እኮ ሆነ እኮ። ግራ ገባን እኮ። አይ ስልኬ ዘጋ። ይሄኛው በቆጥ በቀበሌ ስለሆነ እኮ ነው። ጉቤት እንጫወት። ጉቤት
ኦኬ ጥሩ። አንተውን በጸባይ ነው ነገርከኝ። አንተ ልመልስና አንተ ስማርት መሆን ነው ከመሰዳደብ ብለሃል። ትክክል ለክ ግን ስማርት የምትሆነው ራስን እየጣልክ ራስን እያዋረድክ አይደለም። የውሸት ስም ሲወጣብክ አይደለም። እኔ ለራሴ ስለቆምኩ ነው ዛሬ የሚቆምልኝ ሰው ያለው። ለራስህ ስትቆም፣ ራስን ስትወድ፣ ራስን ስታከብር፣ ደፋር ስትሆን የሰው ልጅም ከጎን ይቆማል። ገባክ? ስማርትነቱ በምንድን ነው? ልክ እንደነሱ መሆን፣ በእነሱ ስቴፕ መሄድ። አሁን እነሱ እንደ ጨዋ ነው ውጭ የሚጫወቱት፣ ውስጥ ላይ ግን ሴራ፣ አሁንም ሴራ እየጎነጎኑ ነው። አይተኙም። ለምን? ጨጓራቸው በደንብ ተቃጥሏል። በደንብ የማይሆን አመታት ስለተመቱ እኔን ለማጥቃት በማይሄዱበት መንገድ የለም። እኔም ደግሞ በውስጥ ለውስጥ የሚያደርጓትን ልክ አብሬ እራመዳለሁ። ወጥቻ አደባባይ ላይ ይሄንን እኮ አረኩኝ ይሄንን አረኩኝ አለን። በእነሱ በእንደዛ መንገድ ስማርት ይሄዳሉ። ከዛ በተረፈ ግን ለስድብ ግን ስማርት አልሆንላችሁም፣ ረግጣችኋለሁ። ያን ያለው በፍቅር እንሰነባበት። ቢራ እየጠጣሽ ኬኳን አታጥቢ በይልኝ። ኧረ ተው፣ ልጅ አትናገሩ። ልጅ እግዚአብሔር ስጦታ ነው። ጌምሽን አስተዋቂ። ቆይ ጋይስ ገና እኮ መጀመሪያ ጌሙን እኮ አልተወራም። አንድ ይሄ የሊቢያው ነገር ይለቅና ማሮቼ፣ የሊቢያው ነገር ይለቅ ምናምን፣ ከዛ ነገሮች ይስተካከሉ እንትን እንላለን። የት ይሄድብኛል ይሄ ጌም? ከዛ እጫወታለሁ። አንዴ ወገኖቻችን ይረዱና ይስተካከል። የኔ ይደርሳል። በቃ ጋይስ ወዳችኋለሁ፣ አከብራችኋለሁ። ልብ ላኩ ከመውጣቴ በፊት ሁሌ እንደምናረገው በቀይ በቢጫ በአረንጓዴ በሰማያዊ በፈለጋችሁት በምትወዱ ከለር ልብ ላኩና እንለያይ። ወዳችኋለሁ፣ አከብራችኋለሁ። ሁሌም ለምታከብሩ ለምታወሩ የሰው ልጅ ሰው ነው፣ ነገ ይገለበጣል ምናምን እያሉ ነው ቀን ከማታ የሚያወሩ። ተገልበጡ፣ ችግር የለውም። ዛሬ ኤክስኪውዝ ሚ ዛሬ በጥሩ ጊዜ ግን የቆማችሁት እናንተ ምግብ ስላልበላው ነው። ዛሬ በጥሩ ጊዜ የቆማችሁልኝ እንማየው፣ በጥሩ ሰዓት የመጣችሁልኝ እንማየው፣ ሰው ባሌለ ሰዓት የሆናችሁልኝ እንማየው። ገባችሁ? ስለዛ አከብራ ነገ ወጣችሁ ብትሰዱኝ ቢያንስ ዛሬ የቆማችሁልኝ ሰዎች ናችሁ የምትናገሩ። ለኔ ምንም ችግር የለብኝም። ያለፍኩበት ተግባር ነውና አከብራችኋለሁ፣ ወዳችኋለሁ። ጥንቆላችንን አናቆምም። አሁንም ገብቼ ትንሽ እንትን ልበልና ጥንቆላዬን አጫውታችኋለሁ፣ እንጫወታለን። ከዛ ደግሞ ሰሞኑን ደግሞ ሌላ አጫውታና እናመጣለን፣ እንጫወታለን፣ ፈታንና እንዝናናለን። ዩቲዩብ ላይ እንመጣለን። ወቀጥ ስሜን እቺኛዋ ፊንገሯን ብታነሳም ባታነሳም ስሜ ባየዋ ቁጥር ሁሉ ዝም ብዬ ባየዋ ቁጥር አልተመቸሽኝም ብዬ ረግጣታለሁ። መረገጥ ስላለባት ዝም ብዬ ረግጣታለሁ። ምክንያቱም ገንዘብ እየሸቀለች ስለሆነች። ያቺኛዋ ገንዘብ እየሸቀለች አይደለም። በዩቲዩብ ስቶሪዋ ላይ የምትጽፍ ከሆነ የምትሰድበኝ ከሆነ ጣል ይደረግላታል። ከዛ በተረፈ ካልጻፈች ዞር ብላ ካላየችኝ መልስም አልሰጣት። ለዚህችኛዋ ግን ዩቲዩብ ላይ እየሸቀለች ስለሆነ መረገጤን አላቆምም ነው የምላት። ያለው የስራው ባህሪ ነው። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። ደህና ደሩ፣ ደህና ዋሉ። መልካም ጊዜ ይሁንላችሁ። ነገም ልግባ ጋይስ፣ ነገም ልግባ፣ ንገሩኝ፣ ነገም ልግባ። አንዴ ይሄንን እዚህ ጋር የደረደርኩትን እቃ ላነሳሳ ምናምንና ልገጣጥመው ልጨርሰው። ከዛ ቲክቶካችን ሊፈታ እንላለን። ወዳችኋለሁ። ቻው ማሮቼ፣ ፍቅሮቼ። አሁን የምትሉኝ ምን ብዬ ነው? ነገም ልግባ ወይ? እሺ። በመሀልም ደግሞ ግዴታ ስለዚች ጎርጓሪ በየቀኑ አናወራም። በመሀልም ደግሞ ወሬያችንን ጣልጣል አድርገን እየተጫወትን እየሳቅን አሉባልታችን ከዚህ ከዛ እያደረግን እንቀጥላለን። ያንን እናንተም እንዳይደብራችሁ እየተሳሳቅን እያዋዛን ነው ወሬው የምንሄደው። ይሄው ሁሉ ፍቅር ምን እኔ ግን እውነታችሁን እኮ ነው። አንዳንዴ ግን ቆይ ከመውጣቴ በፊት በጣም እኔ ራሱ እኮ ግን አንዳንዴ ነገረኛ ያልኩ ኃይለኛ ነኝ ማለት በቃ ነገረኛ አይደለሁም፣ ግን ይሄ ኃይለኛ ሰው ነኝ። ለምን አሁን ይሄ ሁሉም ይወደኛል፣ ይሄ ሁሉም ያከብረኝ ሰው አለ፣ ይሄ ሁሉ ሰው ለኔ የሚጨነቃል። በዛም ልክ ደግሞ ወዳጅም መስለውም ደግሞ ጠላትም አሉ። ይሄንን እንዴ ሁሉ ሰው ይወደኛል አይባልም እንደማትሉ ነው ያላልኩኝም እንደዛ። ግን ቢያንስ እንኳን አያለው ፎቶ ያርገው አወዳድሩ ፎቶ የአንድ ሰው ፎቶ የኔን ፎቶ ሲያደርጉ ዝም ብላችሁ ተደበሩ የለ ኮሜንት ሳይ ቤታ ወዳጅ አለኝ። ግን ችግሬ ምንድነው? ወዳጆቼን አላይም። አይኔ ፓንት ለብሰውኝ ተከርነውን አላውቅም። የሰው ልጅ ይሁን ለወዳጅ ካለው እኮ ቅብርር ብሎ በቃ እየተጫወተ እየተዋደደ እኔ ቀልከኛ ስለሆንኩኝ ያ ነው እንትን የሚለኝ እንጂ ላልከው ነገር ትክክል ነህ ገብርኤል። ነገረኛ
ብዙ ሰው ቤታዬ ወዳጅ አለሽ እኮ ብዙ የሚወድሻል። ለምን ነው ጥቃቅን ኮመንት የምታነቢው ለማይሆን? አሁን ተሻሽያለሁ። አሁን ቪዲዮ ስፖስት ለአንድ ለአራት ሰዎች እመልሳለሁ ኮመንት ላይ ቪዲዮ ላይ ስፖስት። ከዛ በተረፈ ግን ጸጥ አላይም፣ ትቻለሁ። እሱን ትቻለሁ ጋይስ። የመጀመሪያውን 100 ኮመንት ካለ 50ውን አያለ የመጀመሪያው ለነሱ በምችለው አቅሜ 1 4 5 መልሳለሁ። ከዛ ወዲህ ግን ኮመንት የሚባል አቁሜያለሁ። እንደዚህ ሙሉ ማየት በፊት አሁን 500 ኮመንት ከሆነ 500 ነው ኮመንት አያለሁ። ኮመንት ወዳለሁ። እሱን ቀንሻለሁ ማሮቼ፣ ማርያምን ውይ ቀንሻለሁ፣ ማርያምን እሱን ቀንሼላችኋለሁ። ለሚወዱኝ ግን ላይክ አድርጌ ያሳልፋለሁ። አሁን ሰሞኑን ያመጣሁት ደግሞ ምንድነው ኮመንት ላይ የሆነ ነገር ጽፈው ማለት ነው ጽፈውና ሌላ ቪዲዮ አሳልፌ ካየሁ በኋላ መልሼ ይመጣና ደልተዋለሁ ኮመንቱን። ማን ናቸው? ምንድን ናቸው? የት ያቆኛል? ለማን ነው የምጽፈው? ምንድን ናቸው ብዬ ድልት አደርገዋለሁ። አሁን ጋይስ ኮመንት ነው ችግሬ፣ ማንበብና መጻፍ። እሱን የተስተካከልኩም አልተስተካከልኩም። ጥንቆላ አለ ጋይስ፣ አልተስተካከልኩም። ኩማ ፕሮፋይልሽን አድርጎታል። ተቀጥቶ ነው ማሪ። አልተስተካከልኩም። እውነት ተናገሩ። አሁን ዩቲዩብ ላይ እንደ ቲክቶክ ቢሆን ጨርሻቸው ነበረ በብሎክ ዩቲዩብ ላይ ከስንት አንዴ አይደለም ማነበው አይደል? ማርያምን ደሜዋ ወይ እኮ ተስተካክያለሁ። ማምላከን ከዚህ ሌላ ቀን ቢሆን ኮመንት እያነበብኩ ሀሳቤ ይሰረቅ ነበር። ቻው በቃ ወደ ጥንቆላ። አቤት ኧረ ጠንቋይ እንዳታርጉኝ በሉ ቻው።